አንድ ጊዜ ሆስፒታል እየሰራው ነው እና ጠዋት ከራውንድ በኋላ መድኃኒት ልንሰጥ በየክፍሉ ሄድን። አንዲት ሴት አድሚት ተደርጋለች። አጋጣሚ የኤችአይቪ ፔሸንት ነበረች እና መርፌ ስወጋት መርፌው አልፎ እጄን ወጋው። ግላቡን ሳወጣው ደም ብቻ ነው። በደንብ ነው የእሷን ሰውነት አልፎ በጣም ሰውነቷ የከሳ ስለነበረ ማስሏን እንደዚህ ሰብስቤ ስለያዝኩት በቃ መርፌው አልፎ ገባ። ለእኔ ይሄ ቅድም ያልኩሽ ነገር ምንድነው ትንሽ ሴናሪዮ ትመጣና ህይወታችንን ዳይሬክሽን ትለውጠዋለች። እኛ ላይ የደረሰ ነገር የዓለም መጀመሪያ እኛ ላይ አልደረሰም። ከኛ ኤክስፒሪየንስ ካረግነው ፔን በፊት ብዙ ሰዎች በእኛ መንገድ አልፎ ተጎድተዋል። ስለዚህ እኛ የመጀመሪያ ስላልሆንን በምድር ላይ አፕ ኤንድ ዳውን አለ፣ ማግኘት ማጣት አለ፣ ሞት አለ፣ ደስታ አለ፣ ሀዘን አለና አክሴፕት ማድረግን ጭንቅላቴን ነገርኩት። ቁጣቸውን አይተናናቅም፣ እርስ በርስ ያለው አይተናናቅም። የነበራቸው ፍቅር፣ የሚጠብቃት አጠባበቅ፣ ስለሷ ያለው በቃ ዝንጥ ስትል ደስ ይለዋል። የሚያደርገውን ነገሮች ያንን ነው ተካፍለን ይዘን የወጣነው ነገር። ከዚህ ጋር ምን እድለኛ ነኝ፣ ጥሩ ባለቤት ነው ያለችኝ። ከልጅነት አብረን ከ10ኛ ክፍል አብረን ነበርን። 7 ዓመት በእጮኝነት ቆየን። አሁን 32 ዓመታችን ነው አብረን ያለን። ታይም አሁን ነው በቃ ያንን ልክ ነገ እንዳለን እንዳናስብ በጣም ያለችንን ሰዓት ጥሩ ጊዜ ይቅርታ መባባል ካለብን ይቅር ተባብለን ብዙውን ሰዓት በፍቅር በቃ እንድናሳልፍ። ጊዜው አጭር ስለሆነ እኔ እሱን እመክራለሁ። ሰው ጊዜ ያለኝ ብሎ በቃ በጣም እንደሚዘናጋ ነው ያየሁት። ግን ምንም ጊዜ እንደሌለን አስበን እግዚአብሔርን በመፍራት እግዚአብሔርን በመውደድ እርስ በርሳችን እንድንዋደድ መጽሐፍ ቅዱስም ስለሚያዘን ፋሚሊ እርስ በርስ መያያዝ አለበት፣ በጣም መዋደድ አለበት። በኋላ እንዳይቆጭ ያለውን ጊዜ ኢንጆይ አድርግ ብዬ ነው የምመክረው። እኔ ከአባቴ የወረስኩት ከሱ የምለው ነገር ታጋሽ መሆን፣ በጣም አስተዋይና አዳማጭ ነው። በጣም እሱን ወስጃለሁ ላለው። ከእናቴ ደግሞ ነገሮችን መቻል፣ ከመቆጣት ይልቅ ወይ ደግሞ ቶሎ ሪአክት ከማድረግ ይልቅ መረጋጋትን እሱን አስተምራኛለች። ፍቅርን አስተምራኛለች። ደግነት ኦቨር ደግናትና ደግነትን አስተምራኛለች። እሱን ተምሬያለሁኝ። እኔ ከአባቴ ጠንቃቃነትን ተምሬያለሁ። በጣም ጠንቃቃ ነው ሪቺ። የሚገርምሽ ነገር በቃ እቃው የት ጋር እንደተቀመጠ ብዙ ጊዜ ይገርመኛል። ቁምሳጥን ከፍታችሁ በግራ በኩል እንደዚህ አይነት ከለር እንትን አለ ነው የሚለው። በጣም በቃ ፐርፌክሽኒስት ነው እና ቢሆን ብችል እንደሱ ደስ ይለኝ ነበር። በጣም ጠንቃቃ ነው። ጠንቃቃነትን ተምሬያለሁ። ከእናቴ በጣም የተማርኩት ነገር ሰልፍ ሪስፔክት ነው። በጣም ሁሌ የምትመክረኝ ነገር አለ። በቃ ሴት ልጅ ውድ መሆን አለባት የምትለው ነገር በጣም ተች ያደርገኛል። እኔ ደግሞ ከአባታችን ንጽህና ዘናጭ ነው እና ሳቂ በቃ መሳቅ የሚወድ ሰው ነው። የተከበራችሁ ውድ የዘመናዊ ሾው ተከታታዮቻችን እንደምን ሰነበታችሁ? እነሆ ዛሬ አርብ ደርሶ ዛሬ ከተለያዩ ዘመናዊ ወንድሞቼ እህቶቼ ጋር አንድ ውይይት ከእናንተ ጋር ለማድረስ እዚህ ተገኝቻለሁ። እኔ ራሄል ሞገስ ነኝ። ይህ ዘመናዊ ሾው ነው። እንግዶቼ እራሳችሁን በቅድሚያ እንድታስተዋውቁ ከየት እንደመጣችሁና ዛሬ የመጣችሁበትን እንግዲህ ዋና ነገር ለዘመናዊ ሾው ተከታታዮች እነግራለሁኝ። በቅድሚያ ግን እናንተ እስቲ በደንብ አድርጋችሁ ራሳችሁን አስተዋውቁልኝ። እዚህ ጋር ግን የዘመናዊ ሾው ተከታታዮቻችን በጣም የምትወዷት የምታከብሯት መካሪያችን፣ እናታችን፣ የእድሜ ባለጸጋዋ የወይዘሮ አዳነች አሰፋ የአዱዬ ልጆች ናቸው ዛሬ ከኔ ጋር ያሉትና እንግዲህ ከአዱ በጣም ብዙ ነገር መቀዳት ስለሚችል እናንተ ደግሞ እንደ ልጆች እንደው ምን ነገር ተቀብላችኋል የሚለውን ነገር እኔ ስለማቅ ለሰው ደግሞ መልካም ነገሮችን እኔ ብቻ ይዤ መቀመጥ ስለማልፈልግ የእናንተን እድገት ለሰው እንድናስተላልፍና ሰው ብዙ ነገር ከእናንተ ህይወት መማር ስለሚችል ነው ዛሬ ጋበዝኳችሁ እዚህ ሾው ላይ። በቅድሚያ ስለመጣችሁ እጅግ አድርጌ በዚህ በተጣበበ ጊዜያችሁ በጣም ላመሰግናችሁ እወዳለሁ። እንግዲህ በደንብ አድርጋችሁ ራሳችሁን አብራሩልኝ። ዛሬ መድረኩ ለእናንተ ነው። እሺ፣ ሀና መኮንን እባላለሁኝ። ባለትዳርና የ3 ልጆች እናት ነኝ። የመጣሁት ከአሜሪካ ነው፣ ፍሎሪዳ ከተማ። የምትወደደዋ የምትከበረው እናታችን እንግዲህ በእሷ ምክንያት ነው እዚህ የተገኘ ነው። ደስ ብሎናል። ራሄልም
ቴንኪዩ በጣም ይሄን የመሰለ ጊዜ ስለሰጠሽን ቴንኪዩ። ሻህንዬ አመሰግናለሁ። እኔም በቤት እሺ፣ በመጀመሪያ በጣም ደስ ብሎኛል ይሄንን ፕሮግራም እንግዳ አድርገሽ ስለጋበዝሽን ሪችዬ፣ እንደ ቤተሰብም እንደ እንግዳም ላመሰግንሽ እወዳለሁ። እኔ ሲስተር ቤተልሔም መኮንን እባላለሁ። ነርስ ነኝ። የምኖረው እዚሁ አዲስ አበባ ውስጥ ነው። የምሰራው ራዲሰን ብሉ ሆቴል ክሊኒክ ነርስ ነኝ። ፕሮፌሽኔን በጣም የምወድ በጣም የማከብር ነርስ ነኝ። ቴንኪው በጣም በድጋሚ እንደገና ደግሞ በጣም ሀኒ እንዳለችው የተወደደች እናታችን ወይዘሮ አዳነች ልጅ ነኝ። በጣም አይ ፕራውድ ኦፍ ሄር ኦልሶ። በጣም ነው የምኮራው በሷ። ብዙ ወደፊት አሁን እናወራዋለን ያለውን ነገር እና ይሄን ይመስላል። እሺ ቤት እያመሰግናለሁ። እኔ ደግሞ እየው መኮንን እባላለሁ። ወይዘሮ አዳነች 7ኛ ልጅ ነኝ። የሁለት ልጆች አባት እና በእናታችን ምክንያት ደግሞ አንቺን ስላገኘን ደስ ብሎናል። ብዙ ነገር እናወራለን። ከሷ ብዙ የወረስነው ነገር አለን። ህይወት ያው ዱላ ቅብብል አይደል? በዛ ብዙ ነገር እሷ እስካሁን ኖራ ደግሞ እኛ ለእሷ ምስክሮች ስለሆነ በጣም ደስ ይለኛል። አመሰግናለሁ ስለጋበዝሽ። በጣም ነው የማመሰግናችሁ። እንግዲህ ውድ የዘመናዊ ሾው ተከታታዮቼ ዛሬ ካለ ምክንያት አይደለም እናንተን የጋበዝኩት። ዛሬ መኮንንስ ፋሚሊ እዚህ ተገኝቷል፣ እንዲሁም አዱስ ፋሚሊ። እኔ በጣም ብዙ ጊዜ የምገረምባት በጣም ብዙ ነገር የምማርባት ምን አለ ሁሌ አጠገቤ በሆነች የምላት እናት ናት። ምንም ነገር ስፈልግ ማለት ነው እንደው ነገሩን ሁሉ ቅልል አድርጋ የምታይበትን አይን ሳየው በጣም ነው የምገረመው። እና ይህንን ነገር እናንተ ደግሞ እንደ እናት ሆናችሁ ከልጅነት እስከ እድገት ድረስ አብራችሁ የተካፈላችሁ በጣም እድለኞች፣ እንዲህ አይነት ዘመናዊ እናት፣ ዘናጭ እናት፣ ሁለገብ እናት የሆነች እናት ስላላችሁ እኔ እንደው በጣም ለእናንተ በእውነት በምን አይነት መንገድ የሆነ ያደጉት ስል እጓጓለሁኝ። እና እድገት የሰው ልጅ የሚያድግበት እድገት ወሳኝነት አለው ለላይፉ ብዬ አስባለሁኝ። እና እንዲህ በተስተካከለ ፋሚሊ ያደጉ ልጆች እንደው ምን አይነት ልጆች ናቸው? ምንስ ያስተላልፋሉ? ለልጆቻቸው ብቻ ሳይሆንም ለማህበረሰቡ አይደለ? መቼስ እናንተ ለራሳችሁ ብቻ አትሆኑም፣ ጎረቤት ላለውም ልጅ እንዲህ እያልን ነው የምንሄደው። ስለዚህ እስቲ እንደው እድገታችሁ ምን ይመስል ነበረ የሚለውን እስቲ ከአንቺ ጀምረሃኒ። ቴንኪዩ ራይልዬ። ጥሩ ከሚባል ቤተሰብ በጣም በፍቅር እግዚአብሔርን በመፍራት ውስጥ የኖሩ ቤተሰቦች ናቸው ያሳደጉን። ያ ለእኛ በጣም እጅግ ጠቅሞናል እላለሁኝ። አዱም በራሷ የተወሰነ ጊዜ ውጭ ሀገር ኖራለች፣ ተለይታ ኖራለች። አባታችን ደግሞ አብሮን ከተወለድን ጀምሮ አብሮን ነበረ። በመሀል እሷ ወደ ውጭ ሀገር በሄደች ሰዓት እሱ በሞት አጣ ነው ማለት ነው፣ ተለየ ነው። እና ወንድም እህት ሆነን በጣም ደስ በሚል ፍቅር፣ ምክንያቱም መጀመሪያ እሱም ያሳዩን የነበረ ቢልድ ያደረጉት ፍቅር ስለነበረ እኛ ብቻችንን ድንገት ስንሆን በልጅነት በጣም ሁላችንም ልጆች ነበርን። ሁላችንም ብቻችንን በሆነ ሰዓት ያ እነሱ የተወሉን ፍቅር የተወለን አንድነት ጠቅሞን እሷም ከመጣች በኋላ በዛው ፍቅር እንድንሄድ በጣም ጠቅሞናል። የነበራቸው መተባበር፣ የነበራቸው አንድነት፣ የነበራቸው ፍቅር በቃ ፋሚሊው ላይ የሆነ የተዘራ ነገር ነበረ። እርስ በርስ ወንድም እህት ሆነን አንዱ ለአንዱ እየተሳሰበ አንዱ ለአንዱ ሁሉም ወርታች በቃ እያሰበ እንድንሆንና እግዚአብሔር እንድንፈራ ሆነን ያደግነው በሁለቱ ሰዎች ምክንያት ማለት ነው። እና ከጥሩ ቤተሰብ ደስ ከሚል ቤተሰብ እኔ የመጣ ነው። እግዚአብሔርን ከሚፈራ ከሁሉ በላይ እግዚአብሔርን ስለሚፈሩ ያ ጠቅሞናል፣ ያንን አስተላልፈውብናል። አቶ መኮንን ያለፉት አዱ እዚህ ሀገር ሳትሆን አልነበረችም፣ እስራኤል ሀገር ነበረች። እስራኤል ሀገር ነበረች። ከባድ ጊዜ እንደነበረ አስባለሁ። እስቲ በኋላ ግን እናወራዋለን። ምክንያቱም ይሄም ትልቅ ነገር፣ ብዙ የሞት አደጋዎች እናንተ ቤተሰብ ውስጥ አልፏል። ቀላል አልነበረም። እና እስቲ እንደው ሰው ልክ እንደናንተ ሀዘን የሚያሳልፍ አለ፣ እያሳለፈ ያለ አለ እና እስቲ እናነሳዋለን። እሺ ቤትዬ አንቺስ? በእኔ በኩል ያው እንደ ጤና ባለሙያነቴ መጀመሪያ ጤናማ ቤተሰብ ምንድን ነው ብዬ ትንሽ ዲፋይን ባረግ ደስ ይለኛል። ያው WHO ዲፋይን እንዳደረገው ጤናማ መሆን ማለት አንድ ሰው ፊዚካሊ፣ ሜንታሊ፣ ሶሻል ዌልቢንግ ሲሆን እንጂ ስኖት አብሰንት ዲዚዝ በቃ በሽታ የለብኝም ብለን ጤናኛ ነን ማለት የማንችልበት ሁኔታዎች አሉ። ከዛ ባሻገር ያደግንበት ቤተሰብ ሜንታሊ፣ ፊዚካሊ፣ ሳይኮሎጂካሊ ጤናማ ነው ወይ ብለን ማሰብ አለብን እና ፍጹም ጤነኛ የሆነ ቤተሰብ ውስጥ ስላደግን እግዚአብሔርን አመሰግናለሁ። በዚህ በኩል እናታችንን እንዴት አድርጌ እንደምገልጻት አላውቅም። ያው ብዙ ሰዎች ስለ እናታቸው ብዙ ነገር ይላሉ።
የተባለው ነገር ሁላ ተጠራቅሞ ያንሳታል። እሷ በጣም መልካም እናት ናት። አባቴም በጣም ጥሩ ሰው ነበር። እንዲያውም በቃ እንደ አባትሽና እንደ ወንድሞችሽ አይነት ባል እኮ የለም ይሉኛል ጓደኞቼ። እና በጣም ኤክስትሪምሊ መልካም፣ ቅን፣ እግዚአብሔርን የሚፈሩ ቤተሰቦች ውስጥ ነው ያደግኩት። የተውልን ነገር ትልቁ ነገር እግዚአብሔርን መፍራት ነው። የጥበብ መጀመሪያ ሁሉ እግዚአብሔርን መፍራት ነው እና በዘመኔ የመነዘርኩት የምኖርበት አንዱ ትልቁ የሰጠችኝ አባቴም እናቴም የሰጡኝ ነገር እግዚአብሔርን መፍራት ነው እና እግዚአብሔርን የሚፈራ ሰው ይመሰገናል። በስራ ቦታችን ቢሆን፣ በቤተሰባችን ቢሆን፣ ለሀገራችን ቢሆን ጥሩ አሴት የምንሆነው እግዚአብሔርን ስንፈራ ነው እና ከፋሚሊዎቼ ከእናት ከአባቴ እኔ ይህንን አይቻለሁ እና የማያልቅ ሀብት ሰጥተውናል፣ ፍቅርን ሰጥተውናል፣ መከባበርን ሰጥተውናል። አኔ እንዳለችው ደግሞ ሞር እግዚአብሔርን በመፍራት እንድንኖር ትልቅ ሀብት ተክለውብናል ውስጣችን እና ስላለኝ ጤነኛ ቤተሰብ እግዚአብሔርን አመሰግናለሁ። ኖት ኦንሊ አንዳንድ ሰው በቤት ውስጥ ሶሻል አቢዩዝ፣ ቨርባል አቢዩዝ፣ ኢሞሽናል አቢዩዝ ያለው ቤተሰብ ውስጥ ያደገ ሰው ነገ ተነስቶ ስራ ላይ ትዳር ላይ ጤናማ ይሆናል ብለን አናስብም። በዚህ ግን ምንም ስጋት የለብኝም። ፐርሰናሊ ጥሩ ቤተሰብ አሳድጎኛል ብዬ በኮንፊደንስ መናገር እችላለሁ። አንገቴን ቀና አድርጌ እንድሄድ አድርጎኛል ይሄ አስተዳደግ እና በጣም ቤተሰቦቼን አባቴንም በገነት ያኑረው እናቴንም እድሜ ይስጥልኝ። በጣም ይሄ እግዚአብሔርን መፍራት የሚለውን ሀብት ስለሰጠችኝ ቴንኪው ልላት እወዳለሁ። በጣም ደስ ይላል። እሺ እንቀጥል። ያው ቤቲ እንዳለችው ነው። ምንድን ሰርተውብናል ብዬ አስባለሁ። 8 ነበርን። በጣም ከእህት ወንድምነት በላይ ጓደኛ ነን፣ ሚስጥረኛም ነን። ሁሉም በቃ ይሄ የሚግባባ ፋሚሊ ነው የሰሩት እና እነሱ ባልነበሩበት ሰዓት ሁሉ ቤት ውስጥ እነሱ ያሉ ያህል እስኪሰማ ድረስ ጎረቤት የሚፈራው ቤት ነበር። ማንም ልጅ ወጣ ያለ የለም፣ ሀሜት የሚመጣበት ሰው የለም። እንዲያደረገ ልጃችሁ ሁሉም በአንድ አይነት የሆነ የተሰራ ነበር የሚመስለው እና ያ ምንድነው እኛ ላይ የሰሩት ነገር የሚያሳዩን ፍቅር በጣም ግልጾች ናቸው። ይሄ በጣም የሚፈራ ወላጆች አይደሉም። ከልጅና ከወላጅ ጋር የነበራቸው እንትን በጣም የቀረበ ነው። እያንዳንዱን ልጅ አይታ ትረዳለች። እሱም እንደዛው ይሄ የሚፈራ አባት አይደለም፣ ጓደኛ የሚሆን አባት ነው። በቃ ጠልቆ ነው የሚረዳሽ፣ የሚመክርሽ ጥሩ ነገር ነው። ነገሽን በቃ ነገሽ ላይ እንድትሰሪ ነው የሚመክረው እና ከሰው ጋር ያለንን ነገር በጣም በቃ አሁን ላይ ላለንበት ህይወት መሰረቶች ናቸው። ትልቅ ነገር ነው የተውልን። ለምን ተከትሎን ነው የመጣው። አስተዳደጋችንን ነው የሚታየው ማለት ያ ነገር ህይወታችን ላይ ትዳር ውስጥ ስንገባ ልጆቻችን ላይ በጣም ጠቅሞናል። ኢቨን አሁን መኖሯ እሷ ለልጆቼ የራሱ ትልቅ ነገር አስተዋጽኦ ነው። ትልቅ በጣም ነው የሚወዷት፣ በጣም ነው የሚሰሟት። በቃ እንደ ፊልም የምታልቅ እናት አይደለች። ምስክር ነን፣ በጣም ምስክር ነን። በጣም ነው ደስ የሚለው። ምናልባት እናንተ ስላደጋችሁበት ብዙ እንዴት ነው አንዳንድ ጊዜ ስትኖሪበት ስታድጊበት ኖርም ውስጥ ይገባና ነገሮቹ you don't take it like granted ላትወስዱት ትችላላችሁ አይደለ? ግን መቼ ነው ትዝ የሚላችሁ ይሄ ምስቅልቅል ያለ ፋሚሊ ታሪክ ስንሰማ አሁን ደግሞ ብዙ ፕላትፎርሞች እየተዘጋጁ ነው። እናትና አባት ልጆች በሀብት ሲጣሉ እናት ተደበደብኩ ብላ በገዛ ልጆች የምትወጣበት እኔ በጣም ነው ማዝነው። ከምሬት ነው የምልሽ እና ይሄ እስቲ አርያ እንዴ መጥፎ ፋሚሊ ብቻ አይደለም እኮ ያለው፣ በጣም ጥሩ ፋሚሊዎች አሉ። ለምንድን ነው ጥሩ ጥሩ ነው የማናሳየው? ሁሌ ለምንድን ነው መጥፎ ነገር ብቻ ለህዝቡ የምንዘራበት? ትክክል አይደለም አይደል? እናንተ እዚህ ቦታ ላይ ስትመጡ ዝም ብላችሁ አይደለም የመጣችሁት፣ የሆነ ቁም ነገር ለሰው ልታስጨብጡ ነው የመጣችሁት። በዚህ ደረጃ በዚህ ቃላት ተገልጾ በማያልቅ ቃላት እናትና አባቶቻችሁን ስትገልጹ ማየት ለሰው ምናምን ኃላፊነት የጎደላቸው እናት አባቶች ቢኖሩ እንደው ምንድን ነው ከኔስ የጎደለው? ልጆቼ ለምንድን ነው ለእኔ ምስክርነት እንዲህ መስጠት ያልቻሉት እያሉ ሰው እኮ ሊሳሳት ይችላል፣ ግን እንዲነቃ ነው አይደለም የምንፈልገው ዋናው። እና እንደምታዩት ደግሞ ብዙ ጊዜ ሚዲያዎች ላይ ጫና ይበዛልና ኔጌቲቭ ነገሮች ብቻ እናያለን። እና እስቲ ሌትስ ስፕሬድ እንደዚህ አይነት ጥሩ ነገር በሚል ነው የመጣሁት። እሺ እንግዲህ ጥሩ ነገሮች እንዳሉ ሁሉ በዚህ እድገት እንዳደጋችሁት ሁሉ መቼስ ነገሮች ሁሉ አልጋ ባልጋ ሆነው አልፈዋል ብዬ አላስብም። እና እስቲ ሁላችሁም እንግዲህ የየራሳችሁ የተለያየ ኤክስፒሪየንስ እንደው የህይወት መጥፎ ገጠመኞች የምትሏቸውን ብትነግሩኝ በዚሁ አጋጣሚ፣ ምክንያቱም ሰው መማር ስለሆነ ያለበት። እስቲ እኔ ንገረኝ።
በህይወቴ ከባድ የምለው መጥፎ አዜ ፋሚሊም ገጠመን ብዬ በትልቁ በቃ የማነሳው ነገር ሁለት ወንድሞቻችንን መጀመሪያ ልጆች እንዳልኩሽ ልጅ እያለን አባታችንን በሞት አጣን። ከዛ ግን ካደግን በኋላ በቅርብ ዓመታት ከኮቪድ 1 ዓመት በፊት እና ከኮቪድ ታይም ላይ ሁለት ወንድሞቻችንን በ1 ዓመት ተኩል አጣን። ያ በቃ ለቤተሰቡ እንዴት ልበልሽ በቃ ጀርባ የሚመታ አይነት ፔን በደንብ ከባድ ስብራት ከባድ ጊዜ የምንለውን በህይወቴ የዛን ጊዜ በቃ ሁሌም ማነሳው ነው። እግዚአብሔር አልፈቀደም፣ ወደ አምላካቸው ነው ሄዱት እናውቃለን። ግን ምን ተማርኩኝ? ሰዎች በህይወት ስናጣቸው ብቻቸውን አይደለም የሚሞቱት፣ ብዙ ሰው ይዞ ነው በቃ የሚሞቱት እንደማለት ነው የምቆጥረው እኔ እና በጣም እንደ ቤተሰብ የተሰበርንበት እግዚአብሔር ግን አዋቂ ነውና የበረታንበት በቃ መጥፎና በህይወቴ እኔ በቃ የማረሳው የምለው አጋጣሚ የሁለቱን በተከታታይ ለእናታችንም እንደዛው ከባድ የነበረበት ዓመት የኔ ህይወት ገጠመኝ እሱ ነው። በእግዚአብሔር ቸርነት አለፍ ነው፣ በእግዚአብሔር እርዳታ አለፍ ነው። አንዳንድ ጊዜ ሰው ከላይ ሲያይሽ በቃ የበረታሽ የጠነከርሽ ይመስለዋል እንትንና መቼም በቃ ዘላለም በህይወታችን ዘመን ሙሉ ውስጣችን ያለ ስብራት ሆኖ ቀርቷልና ይህንን አይችበታለሁ። ከባድ መለው ሰዓት ይሄ ነው በህይወቴ። በዛ ላይ በአጭር ዓመት ልዩነት ስለነበር በ1 ዓመት ተኩል በጣም ያንቺስ እንዴት ትገልጫለሽ? ያው ወደኋላ የተመለስኩት ምንድነው ዋናው አሁን ሞቱን እንድናወራ ሳይሆን እስቲ እንዴት ተወጣችሁት? በዓመት ተኩል ሁለት ወንድሞች ማጣት ማለት በጣም ለሚሰማውም ሰው ይከብዳል አይደለም? እና እስቲ የተወጣችሁበትን ነገር ብንነጋገር ሞር ደስ ይላል። ወደ ሀዘን እንዳልከታችሁ ለሰው ትምህርት እንዲሆን ብዬ ነው። ትልቁ ነገር እኔ የተማርኩት ነገር አክሴፕት ማድረግ እኛ ላይ የደረሰ ነገር የዓለም መጀመሪያ እኛ ላይ አልደረሰም። ከኛ ኤክስፒሪየንስ ካደረግነው ፔን በፊት ብዙ ሰዎች በእኛ መንገድ አልፎ ተጎድተዋል። ስለዚህ እኛ የመጀመሪያ ስላልሆንን በምድር ላይ አፕ ኤንድ ዳውን አለ፣ ማግኘት ማጣት አለ፣ ሞት አለ፣ ደስታ አለ፣ ሀዘን አለና አክሴፕት ማድረግን ጭንቅላቴን ነገርኩት እና እንዲያውም ሀኒ ይገርማት ነበረ። ጎበዝ ነሽ ትለኛለች። በዛን ጊዜ እሷ ውጭ ስለነበረች አላየችም ያለውን ነገር። በቃ መመለስ አንችልም ወንድሞቻችንን በህይወት የመመለስ አቅም የለንም። ከኛ ካፓሲቲ በላይ ነው። እግዚአብሔር በፈቃዱ ወስዷቸዋል። ስለዚህ በህይወታችን ላይ አንድን ነገር አክሴፕት ማድረግ በጣም እንድንጠነክር ይረዳናል። ኔክስት ፕላን ቢን እንድናስብ ያደርገናል፣ እንድንረጋጋ ያደርገናል። እና ይህንን ሀዘን እኔ መጽናናት ያገኘሁት አክሴፕት አድርጌው ሙሉ በሙሉ ተቀብዬው ነው። በቃ ልመልሰው አልችልም፣ ሀፕ ነው አድርጓል። እና እናቴም አጠገቤ ስላለች የግድ ለሷ ስል ሀዘኔን ወደ ውስጥ ማዋጥ ነበረብኝ፣ እሷን ማበርታት ነበረብኝ። እና ተደብቄ አለቅሳለሁ እንጂ ፊቱ አላለቅስም። ስለዚህ የኔ ብርታት ፖዚቲቭ ኤነርጂ ሪችዬ ይጋባል። ታውቂያለሽ፣ መጽናናትም እንደዛው ይጋባል። ስለዚህ መጽናናትን ነበር ማጋባባት። በቃ አንቺ ጀግና ነሽ፣ ጎበዝ ነሽ፣ እነሱ እኮ እዚህ የሉም በክብር በአባታቸው ቀን ያሉት እና በምድር ላይ የምንቀረባቸው እና ኑ ቢባሉና ቢጠየቁ አይመጡም። ነፍሳቸው በረፍት ናት። ስለዚህ በዚህ ልትደሰች ይገባል እላት ነበር። በውስጤ ግን አዝናለሁ። ስለዚህ አክሴፕት ማድረግ ላይፍ ላይ ትልቅ ነገር አለው። ወደ ጥያቄሽ ስመጣ ያው እንደ ጤና ባለሙያ በህይወትሽ ላይ ብዙ ነገሮች ይገጥሙሻል እና አንዳንድ ሰው እንደዚህ ሲጠየቅ ሰደን ዴዚ አይቼ ወይ ደግሞ አክሲደንት ኖሮ ኤክስፕሌን ባደርግ ብሎ ያስባል። እኔ በህይወቴ በግል ህይወቴ የገጠመኝና ሊያስተምር የሚችል ነገር ብዬ ማስበው ከባድ ነገር አንድ ጊዜ ሆስፒታል እየሰራው ነው እና ጠዋት ከራውንድ በኋላ መድኃኒት ልንሰጥ በየክፍሉ ሄድን። አንዲት ሴት አድሚት ተደርጋለች። አጋጣሚ የኤችአይቪ ፔሸንት ነበረች እና መርፌ ስወጋት መርፌው አልፎ እጄን ወጋው። ግላቡን ሳወጣው ደም ብቻ ነው። በደንብ ነው የእሷን ሰውነት አልፎ በጣም ሰውነቷ የከሳ ስለነበረ ማስሏን እንደዚህ ሰብስቤ ስለያዝኩት በቃ መርፌው አልፎ ገባ። ለእኔ ይሄ ቅድም ያልኩሽ ነገር ምንድነው ትንሽ ሴናሪዮ ትመጣና ህይወታችንን ዳይሬክሽን ትለውጠዋለች። እንዴት ከባድ ነው፣ እንዴት ፔንፉል እንደሆነ የጤና ባለሙያዎች የሚሰሙት ይገባቸዋል። ልሰራ ነው የወጣሁት፣ ሰው ላገለግል ነው የሄድኩት። ይሄ ነገር ይገጥመኛል ብዬ አላስብም። ወዲያው ዶክተር ጋር ሄድኩኝ። የሚገርምሽ ነገር የግዴታ 28 ቀን የምትወሰድ ፕሮፊላክሲስ አለች መድኃኒት፣ እሷ መጀመር አለብሽ አለኝ። ቢኮዝ በደንብ ደምቷል እጄ እና እዚህ ጋር ቅድም ያልኩሽን ነገር ላመጣው ነው። አክሴፕት ማድረግ አንድ ነገር ሆነ በቃ ልመልሰው በምንም ተአምር አልችልም፣ ግን ምን ማድረግ ነው ያለብኝ ከዚህ በኋላ ብዬ ሳስብ መረጋጋት አለብኝ። ያንን መድኃኒት መውሰድ አለብኝ። ያን መድኃኒት እንዳልወስድ በቅርብ የማውቀው ዶክተር እንደዚህ አይነት ኬዝ ገጥሞት መድኃኒቱን ጀምሮት ከብዶ ትቶታል። በጣም ከባድ መድኃኒት ነው። ህይወት እንደሚያጓጓ መኖር እንደሚያጓጓ ነገ መኖር እንደሚያጓጓ የገባኝ ታይም ያ ነበር። ለእኔ በጣም ቻሌንጅ፣ በጣም ከባድ ጊዜ። ምክንያቱም ነገሩ ከባድ ነው።
ልጋለጥበት የምችልበት ብዙ ነገር አለ። ሶ ሎንግ ስቶሪ ሾርት ያንን መድኃኒት 28 ቀን ወሰድኩት። በጣም ከባድ፣ በጣም አድካሚ፣ በጣም አላርጂክ ሰውነት ላይ የሚያወጣ ለእኔ ከበደኝ ጊዜ ነበር። ያ ሁላ ሲሆን ግን ከሀኒ በቀር ለቤተሰቦች አልነገርኩም። እናቴ ማስጨነቅ አልፈልግም። አንዳንድ ስትረሶችሽን ይዘሽ ራስሽ ብቻሽ የምትወጪበት ነገር አለ። ሶ አክሴፕት ስላረኩ ነው ወደ መድኃኒት መውሰድ የገባሁት። እግዚአብሔር ይመስገን በ3ኛ ወር ነፃ ሆንኩ። ድጋሚ ተመረመርኩ በ3ኛ ወር። ይሄ 10 years ago በጣም ረጅም ጊዜ ነው። ምን ልልሽ ነው በህይወታችን ላይ የሚገጥሙን ከባድ ነገሮች አሉ። እነሱን ነገሮች አክሴፕት በማድረግ ትዕግስተኛ በመሆን ኮንሲስተንሲ እንዲኖረን በማድረግ ያን መድኃኒት ጀምሬ ብተው ዛሬ እናንተ ጋር ላልኖር እችላለሁ። ኤክስፖዝ ልሆን እችላለሁ፣ አላውቀውም። ብዙ የጤና ባለሙያዎች በዚህ ጉዳይ አልፈዋል፣ በጣም ብዙ እኔ የምማውቃቸው እና ይሄንን ነገር አልፎ መሄድ መቻል ትልቅ ነገር ነው። በህይወቴ ላይ የተማርኩት ነገር ምንድን ነው? አክሴፕት ማድረግ፣ ሀዘንን አክሴፕት ማድረግ። ሰደን ዛሬ ላይ ወተናል እኔ እና አንቺ እንደዚህ እንደ ቤተሰብ እኔና እናንተ ልናወራ መንገድ ላይ የሆነ ነገር ሊገጥመን ይችላል። በቃ ላይፍ ላይ ቁርጥ አድርገን ይሄ አክሴፕት ማድረግን መልመድ አለብን። ካልበለዛ ሀዘን እየደጋገመ ይጎዳናል፣ ችግር እየደጋገመ ይጎዳናል። ከእንደዚህ አይነት ከባድ ነገር እኔ ወጥቻለሁ። እግዚአብሔርን አመሰግነዋለሁ። ዛሬ ላይ ላለሁበት ነገር ለሚገጥመኝ ነገር ትምህርት ሆኖኛል። ያ ነገር ቀላል አይደለም። እዚህ ጋር ምንድን ነው ከማለፌ በፊት መጀመሪያ አክሰፕታንስ ማለት እንደ ቃሉ አይቀልም አይደል? እንደ ቃሉ ምናልባት እዚህ ጋር ለሚከታተሉን ሀዘን ላይ ላሉ ሰዎች አሁን አንቺ ምናልባት እንደ ጤና ባለሙያም ስለምታዩ እንግዲህ ሞር በደንብ አድርገሽ አስረድተሽዋል እና እኔ እንዲያውም ከአክሰፕታንሱ በላይ እዚህ ጋር ምን እንደመጣብኝ ልንገራችሁ። አንቺ እናትሽ ነበረች አጠገብሽ እና በቃ ምንም ቢሆን እናት አጠገቡ ያለው እና አሁን እሷ ውጭ ነበረች እና እኔ እንዲያውም ከአክሰፕታንሱ በላይ እየታየኝ ይሄ ዲፍረንስ ነው። ምንም ቢሆን አጠገብሽ በርቺ ልጅ አይዞሽ እናቴ ምናምን መባባሉ በጣም የበለጠ ሴንስ ይሰጠኛል። አዎ እና ምናልባት ቤትዬ ነገሩን ለመቃወም ፈልጌ ሳይሆን አክሰፕታንስ ዘማስዶ ግን እንደ ቃሉ እንደማይቀለል ለመናገር እና ያንቺ ትንሽ እናትሽ ማጠገብሽ ስላለች ለእናትሽ ብለሽ መበርታት እንዳለብሽ ስላሰብሽ ቆመሻል ብዬ ልውሰደው እስቲ። እኔ እንደዛ የሚገባኝ ሴንስ አለ። ምናልባት እሷ ከሀገር ውጭ ስለሆነች ለሀኒ ትንሽ ነገሩ ከበድ ሊል ይችላል። ምክንያቱም እኔም አሜሪካን ሀገር በጣም ብዙ ሀዘኖች ሄጃለሁ እና ቁስሉ ከባድ ነው በጣም የሚነገረው በላይ። በተለይ ደግሞ ወረቀት የሌላቸው እህትና ወንድሞች መጥተው መቅበር የማይችሉ ለቅሶን ማየት የማይችሉ እኔ በጣም በእነሱ ሀዘን በጣም ብዙ ጊዜ ተሰብሬ አውቃለሁ። እንዴት የገዛ እናትሽ፣ አባትሽ፣ እህት ወንድሞችሽ፣ የቅርብ ፋሚሊዎችሽ አርፈው ሰው ሀገር ተሰደሽ ሄደሽ ወረቀት ስለሌለሽ ብቻ መተሽ ያንን ነገር አለማለት ለዚህ ሰው አሁን አክሰፕታንስ ብለን ብንነግረው ምን ቀልድ ሁላ ሊመስለው ይችላል እና አንቺ የሄድሽበት በጣም ስትሮንግ መንገድ ሳላደንቀው አላልፍም። ትክክልም መንገድ ነው። እነሱ አይመጡም እኛ ነን የምንሄደው። አክሰፕት አድርጎ መቀበሉ በጣም ትክክል ነው። ሀኒዬ ያን ጊዜ መተሽ ነበር? እዚህ ነበርሽ አይደለሽም? የዛን ጊዜ ኮቪድ ጊዜ ነበር፣ መምጣትም አልቻልንም። ወረቀት አይደለም ችግር፣ ግን ሲዝኑ በጣም ከባድ ጊዜ መምጣት ቻልበት ጊዜ። ስለዚህ ብቻሽን ነበር? በቃ ብቻ በጣም ከባድ ነበረ። ከሀዘን እንድንወጣ እንግዲህ እናጠቃለው እና ከምንም በላይ እግዚአብሔር ነው ያን ቤተሰብ ያጽናናው። በምንም እኛ አሁን አባታችን ባረፈ ሰዓት ልጆች ነን፣ ተማሪዎች ነን። 10ኛ ክፍል እንደዚህ ተማሪ ነበርኩና ያኔ በሽፍት ነው። ጠዋት አግኝቼዋለሁ፣ ጤነኛ ነው፣ ለብሶ ወጥቶ ተመለሰ። ብርድ ብሎኛል ምናምን ብሎን ነው እና ተኛ። እኔ ወደ ትምህርት ቤት ጤና ነው፣ ሰላም በዛው በቃ በተኛበት ነው ያለው እና ስንት ዓመት ነበር ኬዛን ጊዜ? 19 ዓመት ምናምን 19 ዓመት እና ቤቲና ይሄኛውን ያረፈ ወንድማችን ነበሩ ቤት ለምሳ ሲቀሰቅሱት ነው። ምሳ ሁሌ አብረን ነው የሚበላው። ተጠብቆ ነው እና ተኝቶ ሲነሳ እና ያልጠበቅነው ነገር ነው እና ስንመለስ ከቶቴ ስንመለስ ሌላ እና ቤቱ በአንዴ እንዳልንሽ የለችም። በቃ ምንድን ነው የሚሆነው? እኛ ቤት የሚታወቀው ቤተሰቡ በሳቅ ነው። ማታ ማታ ሁሉ የገጠመውን ያወራል። ተሰብስቦ መሳቅ ነው፣ ጨዋታ ነው። በቃ አንዱ የሰራውን ወይ ልጅ እያለን የሰራው ነው ወይ የሆነ ነገር እየተወራ ነው እና በቃ በጣም ሀዘን ሆነ እና አዘንን። ከዛ ግን ያንን ቤተሰብ እግዚአብሔር አጽናናው። እያንዳንዳችን ጋር እሷ የሰማችሁ ከሆነ ከ3 ወር እንደዚህ በኋላ ነው
የሰማችሁ ራሱ ማረፉ እና ስደውል በእኛ መጽናናት ነው እሷ አይበረታችሁ ጋረኛ እንደዚህ ነው እንዲህ ነን እኛ ሁሉ ልጅ ከታች ከላይ ጀምራ እስከታች ስታዋራ የእናንተ እንዲህ ከተጽናናችሁማ በቃና እኛን እንደዛ ያደረገን ደግሞ እግዚአብሔር ጥሩ ዘዴን የተጠቀሙ ግን አይገርምም? በጣም በቃ እግዚአብሔር አጽናናን። በቃ እናንተና ከዛ ከስንት ዓመት በኋላ ደግሞ እንደዚህ ወንድሞቻችን መጣ እና እንዳልኩሽ ይሄ ከወንድምና ከእህትነት አልፈን ጓደኛ ነን። ጓደኛ የለንም ሌላ ሁሉም እድሜው አንዳንድ ዓመት 2 ዓመት ብንለያይ በቃ ሚስጥረኛ ያለው ጓደኛ ያለው አብሮክ የሚያደርገው አለ። ያ ነገር ስለነበረ ልክ ይሄ ነገር ሀፕን ሲያደርግ ደግሞ በጣም ነው እንትን ያለው። እዛም ሰዓት ላይ ግን እግዚአብሔር አልተወንም። ቤተሰቡን እግዚአብሔር አጽናና። አሁን ቢያልፈው ምናወራ ሆነ ምንም አንዳንዴ ነገ ያንቺ አይደለም እዚህ ጋር ይመስለናል እንጂ ባለሽ ሰዓት ጥሩ ነገር ማሳለፍ ጥሩ ነው። ያለሽን ነገር ያውም እንኳን የምትወጂውን አይደለም ማንኛውም ሰው ጥሩ ነገር ማሳለፍ ጥሩ ነው። ለምን ሰዓታትን አናቃቸው የሚቆጩ ነገሮች አሉ። እንዲህ ባደረገው ኖሮ እንዲህ ይቅርታ ሳይባባል እኮ የሚመጣ ነገ የኛ አይደለም እና በቃ እግዚአብሔር እነሱንም በቃ በሰዓቱ ነው የወሰደው። ስለዚህ እርስ በርስ ሁላችንም ተጽናናን። እግዚአብሔር ትልቁን ስራ እግዚአብሔር ነው የሰራልን በእያንዳንዳችን ልብ ውስጥ። እኔ የተወሰኑ ቀኖች ድምፁ አልጠፋ ብሎኝ ነበር ከጆሮዬ በቃ የምንቀላለደው የሚጠራኝ አጠራር በቃ ብቻዬን ሌሊት ላይ ሁሉ ይመጣብኝ ነበር እና ያ ነገሮች ግን እግዚአብሔር በእያንዳንዳችን እንዳለችው ቤቲ እናታችን ፊት ደፋር ነው የምንመስለው እና በረታታለን። ምንም ችግር የለም እንዲህ ነው እንዲህ ነው ስንላት እሷም ደግሞ የኛን ስታይ ይሄ ነው በቃ የሚያስፈልገው አንዱን ካቨር ለማድረግ እንግዲህ እግዚአብሔር ይመስገን እንዲህ የከፋ ሀዘን እኔ ገጥሞኛ ቀን በቤተሰብ ነገር ግን የቅርብ እህቴ ጓደኛዬ ገነት መኮንን ያው የእናንተ እህት የሆነች ለእኔ ከእህት በላይ ነች እና የእነሱ ቤት ሀዘን ልክ እንደ ራሴ ሀዘን የጎዳኝ ምክንያቱም ከላይ የሆነ ነገር ስለነበረ በተለይ የሙ የታናሽ እህቷ የእኛም ታናሽ እህት ናት እና የእሷ ሞት ምን ያህል ፋሚሊን እንደሚሰባብር እንደሚጎዳ ሀዘን ምን ያህል ሰባሪ እንደሆነ እኔ በቅርብ ጓደኛዬ እህቴ በምላት አይቻለሁኝ እና አንዳንድ ጊዜ ስታስመስል አያታለሁኝ። ሰውን እህቶቿን ለማጽናናት ደህና እንደሆነች የምታደርገው ነገር በደንብ አየዋለሁኝ እና አብረንም ስንሆን ስትስቅ ትጫወት ምናምን እና ከኔ ጋር በጣም ክሎዝ ነን እና መጨረሻ ላይ ባዶ ይሆንብኛል ትለኛለች። ትስቃለች፣ ትጫወታለች ከኛ ጋር እና መጨረሻዋን ስታወራች በቃ ምንድን ነው ባዶ ነኝ ትለኛለች። እስከዛሬ ሂል እንዳላረገች አውቃለሁኝ። አሁን የኔ ጓደኛ እስካሁን ድረስ በሽታ ላይ ነች፣ እስካሁን ድረስ ህመም ላይ ነች። ፊውቸር የሚባል ነገር አይታያትም። ነገን የማታልም ሰው ነች። የሆነ ነገር እንኳን ልናረግ ስንል ዛሬ አሁን ትለናለች። የሆነ ነገር ማድረግ ስንፈልግ ዛሬ ልናርግ፣ የሆነ ነገር ፎቶ እንነሳ ዛሬ ነው የምትለው እና ቁስሏ እኔ እንደኔ የገባው ሰው ያለ አይመስለኝም። ከኔ ጋር ደግሞ ከእህት በላይ እኔ እንጃ ለእኔ ሁሉ ነገሬ ነች እና በምን ላድናት በቃ በምን ላክማት በጣም ሞክሬያለሁ ብዙ ነገሮችን እሷ ላይ ለውጥ ለማምጣት ግን እንደዚህ እንደምታወሩት ቀላል እንዳልሆነ ለመንገር ያህል ነው እና እዚህ ላይ ውድ የዘመናዊ ሾው ተከታታዮቼ በሀዘን ላይ ያላችሁ እንዲህ ከባድ ሀዘኖች ያሳለፋችሁ እንግዲህ መጽናናቱን እንዲሰጣችሁ እመኝላችኋለሁ ከልቤ። ነገር ግን ቅድም ልክ ቤቲ እንዳለችው አክሰፕት እያደረግን ሁላችንም መቼስ ወደዛው ሀጅ ነን። ቤተሰብ ውስጥ ደግሞ እንደዚህ አይነት ወርቅ ፋሚሊ በሳቅ በጨዋታ የሚደምቅበት የነበረ ፋሚሊ ላይ ሰዎች ሲጎድሉ ምንም አይደለም የራስሽ ሰው በጣም እንዴ ማንም ጎረቤት ሲጎድል እኮ በቃ ይጎላል የሆነ ነገርና ለእናንተም እንዲሁ መጽናናቱን እግዚአብሔር ፈጽሞ ከውስጣችሁ እንዲወጣላችሁ። እኔ አሁን መጽናናትን ሳይሆን ለእናንተ የምመኘው ከውስጥ የምር ወጥቷል ወይ የሚለውን ነገር እንዲወጣላችሁ። ለእናታችሁ ብላችሁ ደግሞ የቀረችው እሷ ነች፣ እሷ ናት ያለችው። ለእሷ ብላችሁ ደግሞ ይህን ሁላ ኤፈርት አድርጋችሁ እሷ እንድትበረቱ ውስጣችሁ እንደቆሰለ እኔ አይ ነው ስቲል እንዳለ ፔኑ፣ ግን ይሄ ነገር ደግሞ የሚወጣበትን ዘዴ ፈልጋችሁ በቃ ቤቴ እንዳልሽው አክሰፕት አድርጎ ላይፍ እንግዲህ ጎዞ አይደለም የቀጠለው ላይ ይገባል። እሺ እንግዲህ
ሀዘናችንን እዚህ ላይ እናብቃ። እነሱ አባታቸው ጋር ነው ያሉት። ከኛ ደግሞ በጣም የተሻለ ቦታ ላይ እንዳሉ እኮ ስናስብ መጽናናትን አለብን አይደለም? እና አንዳንድ ጊዜ እንደ ሰውኛ ነው የምናስበው እውነት ሰው ሲጎለን እንጂ በአባታቸው እቅፍ ውስጥ ያሉን ሰዎች መቅናት ነገ ደግሞ ሄደን እንደምናገኛቸው ተስፋ የምናደርግ ህይወት እንዳለ የምናምን ክርስቲያኖች አይደል? እዚህ ቦታ ላይ ያለ ነው። ስለዚህ እግዚአብሔርን ያመነ ደግሞ ወድቆ አያወድቅምና በዚህ ችግር ውስጥ ያላችሁ ተመልካቾች በሙሉ እግዚአብሔር እንደ ብርታቱ ሰጥቷችሁ ምንድነው የምን ልብ ነው ይስጣችሁ ይባላል እኮ ጭክን የሚያደርግና እግዚአብሔር ይስጣችሁ፣ እናንተንም ጨርሶ ከልባችሁ ያጥፋላችሁ ላለውኝ እሺ የዘመናዊ ሾው ተከታታዮች እንግዲህ ከሀዘን ድባቡ እንውጣና እንግዲህ አንዳንድ ነገሮችን ልጠይቃችሁ እስቲ። እኔ እንግዲህ ብዙ ጊዜ በየ2 ወር ውስጥ አሜሪካ ነገር እመጣለሁኝ። እንዴት እንደማደንቃችሁ እኮ የአሜሪካን እናቶች በጣም ነው ማደንቃችሁ። እውነት ግን እኔ መኖር እችላለሁ ብዬ በቃ በጣም ብዙ ነው ማወራው ስመጣና ብዙ ሰው ያው አሜሪካን ሀገር መኖር ቀላል ይመስለዋል። እኔም በልጅነቴ ብዙ አሜሪካን ለመሄድ ፋይት አድርጌ ነበር። እንኳን የቀረው ላለ መቅረፍ ሳይሆን ነው። እስቲ እንዴት ነው ሀንዬ እናትነት እንዴት ነው? በአሜሪካን ሀገር ኑሮ ሴትነት እንዴት ነው? እስቲ ለዘመናዊ ሾው ንገሪኝ በደንብ አድርገሽ ሳትዋሺ ሳታጋ። አንዳንድ ጊዜ እላለሁኝ እኔ ግን የአሜሪካን ሀገር ሴቶች ምን ያህል ተመችቷቸው ነው ፀጉር ቤት የሚሄዱት? እንዴት ሆኖ ነው? እኔ አሁን እዚህ ጓደኛዬ ማሜ በጣም ዘናጭ ነበረች። በጣም ዘናጭ በቃ ማንም አያክለንም። አሜሪካን ሀገር ሲሄድ በቃ ምትለኛለች እዚህ ሀገር ይለያል ትለኛለች። እና እውነቷን ነው። ብዙ ነገርም ከዛ በኋላ ያው በየጊዜው ስለምመጣ አይነበረም። እስቲ ሀንዬ እንዴት ትገልጫለሽ እናትነት አሜሪካን ሀገር ኑሮ? እናትነት ደስ ይላል። እናትነት አሜሪካን ሀገር በቃ ትክክለኛዋ እናት የምትፈተንበት የምትወጣበት ሀገር ነው ነው የምለው። በጣም ሁሉን ነገር ራስሽ በቃ እዚህ አጋዥ ኖሮሽ ዘመድ ኖሮሽ እናት አክስት ምናምን ሁሉም ይሰሩልሽን ብቻሽን ወገብሽን አስረሽ ጠንካራ ሆነሽ የምትኖሪበት ሀገር ነው አሜሪካ። በጣም ቆንጆ ሀገር ነው። እኔ በጣም ወደዋለሁ ፐርሰናሊ። ደስ የሚለኝ ሀገር፣ በለብዙ ነገር ምቹ የሆነ ሀገር ነው። ካወቅሽበትና ጎበዝ ጠንካራ ደግሞ መሆን በዛው ልክ ይጠይቃል። እዚህ እንደሚነገረን እንዳልሹ በቃ ውጭ ሀገር መሄድ ብቻ ፈልገን የምንሄድባት ሀገር አይደለችም እና ያውም ከልጅ ጋር በጣም ጥንካሬ የሚፈልግ ጎበዝ መሆን ያለብሽ፣ ራስሽንም እንዳትጢ ለልጅ ብቻ ሳይሆን በቃ ሁሉን ነገር 4-5 ነገር በአንድ የምትሆኝበት አገር ስለሆነ በቃ ለሱ ራስን ማዘጋጀት ሰው አለበት እላለሁ። ቆንጆ ሀገር ነው። እኔ የጠቀመኝ ፐርሰናሊ እግዚአብሔር የተመሰገነው በጣም መልካም ባላለኝ ቤተሰቦቹ በጣም ሁሉም ያ የነሱ መኖር ለኔ እንደወደው ሀገሩን እንዲቀለኝ አድርጎልኛል። የምትሄጂበት ሰው ወሳኝነት አለው። እሱም ከባድ ያደርገዋል ያቀለዋል እና በዛ በጣም እድለኛ ነኝ እላለሁ። ከዛ ውጭ ግን ጠንካራ በጣም መሆን የሚፈልግ ሀገር ነው። በጣም ሰዎች እኔ ለወጣት የምምለው እኔም ወጣት ነኝ በርግጥ ከኔ በታች ለሚመጡትም ራሳቸውን አዘጋጅተው ፊልም ላይ ባለው ቲቪ ላይ በምናየው በሚዲያው የጮኸ ነገር ሳይሆን ሪል ላይፉ እንደዛ ስላልሆነ ራሳቸውን በሁሉም ነገር ጠንካራ አድርገው ምክንያቱም ስትረስ የምትዩ ብዙ ነገሮች አሁን የሚባሉት እዚህ የሌሉ ነገሮች እዛ ስማቸው ወጥቶላቸው ህመሞች አሉ። የዛ ሁላ ነገር በዛ ሁላ ውስጥ እንዳያልፉ ጠንካራ እንዲሆኑ እመክራለሁ በጣም። ከዛ ውጭ ግን በቃ ጉብዝ ብለሽ ራስሽ እናትም ሚስትም የቤት አጋዥም ሁሉንም ሆነሽ የምትኖሪበት ሀገር ነው እና ጥሩ ነው የምለው። እኔ አልጠላውም፣ ቆንጆ ነው የምለው። ግን ጥንካሬ ግን ይፈልጋል። ይሄን ለምን አነሳውልሽ መሰለሽ? አሁን በእርግጥ እዚህ እየተለወጠ ወደንም ጠላቶች እየቀነሱ ነው። እኔ ብዙ ጊዜ አሜሪካን ሀገር ስመጣ ጓደኞቼ ቤት ገና በር ላይ ሲደርሱ ቦርሳቸውን ቁጭ አድርገው ወጥ ቤት የሚገቡት ትክክል ልብሳቸውን እንኳን አይልብጡም። ብርቶች ናቸው። ድካም አይደለም። እዚህ ሀገር ደግሞ አሜሪካን ሀገር ሄደን ላላየነው ሰዎች ሁላችንም ህልማችን መቼስ አሜሪካን ሀገር ሄድ ነው እና ቀላልም እንዳልሆነ ይህን ያህል በርደንም እንዳለው እንዲያውቁት። በጣም ሁሉን ነገር የምትሆኝበት ነው። ለዛ ራሳቸውን ማዘጋጀት አለባቸው። የሚገርምሽ በቃ ልጆቻቸው ላይ ራሱ ልጆቻቸው የሚጎዱ ለወላጆቹ አሉ። እኔ የሰማሁት አለ። በቃ ምንድነው ማድረገው ይሄ ልጅ በቃ መቋቋም አቅቷት ማለት ነው ብቸኝነቱን። ቶሎ የሚያድግ ነገር አይደለም። ልጅ አሁን ዛሬ ወልደሹ ነገር ድግ ብሎ በ3ኛው ቀን የምትወጪበት አይደለም። የአመታት ኮሚትመንት ነው ያን ልጅ ለማሳደግ እና እንዴት ነው የማደርገው በኋላ ስትጠየቅ ጨነቀኝ።
በቃ እንዴት ነው ማለት ስለዚህ ወይ የሆነ ነገር ባረገው ይሻላል ብላ እስከማሰብ የደረሰች እናት አውቃለሁ። እና ቀላል አይደለም። በዛ ራስን ማዘጋጀት ያስፈልግ። ጎበዞችም ናቸው እዛ ጋር ያሉ እናቶች። በዛው ልክ ደግሞ ሀኒዬ እንድታነሽልኝ የምፈልገው ምንድን ነው በጣም ከባድ ነው አውቃለሁ። ልክ እንዳልኩሽ ነው። እኔም ብዙ ስለማውቀው 20 ዓመት የተመላለስኩበት ሀገር ነው። ግን እቺ መቼ ዘመናዊ ሾው አይደለን ያለን የቤቱንም ስራ ራስሽም ላይ እንዴት ነሽ እስቲ ንገሪኝ። እሱ ላይ እኔ የቤቱን ስራ እንዳልኩሽ እንደመጣው በተለይ በጣም የባለቤቴ እናት አለች ታግዘን ነበር። በጣም እንደ ተሞላቀቄ ነው የኖርኩት ያችን ሲዝን። ከዛ ደግሞ እኔ እና እሱ ደግሞ አብረን ከወጣን በኋላ ያለው ታይም ላይ አሁን እንዳልሽው በቃ ሁሉ ነገር ራሴ ሆንኩኝ። ልጆች ጋርም ራሴ ነኝ፣ የውጭውንም ስራ ራሴ ነኝ። ሁሉ ነገር እሱ እዛ ሰዓት ላይ ሲሆን ትንሽ ራስሽን ይመጣል ነገር አለ። በምችለው እታገላለሁ። በምችለው ነገር በቃ ራሴን እያስታወስኩኝ ለመሄድ እሞክራለሁ። እሱ ጠቅሞኛል። እንደገና እናቴን እዚህ ጋር ማነሳት በቃ ወለድኩኝ 3 ወር ላይ አምጥቼ እናቴ ተወሰነ ትረዳኛለች። እነሱ ጋር ትቼ የሄድኩባቸው ጊዜያቶች ነበሩ። ስለዚህ በዛ ብዙ አልተጎዳሁም። በጣም አግዛኛለች እዚህ በመያዝ በቃ በመንከባከብ ዳይፐር ጥለው ምን ብለው ደግሞ ወስዳለሁኝ። እድለኛ ነኝ። በሁለት ሳይድ ነው የታገዝኩት። ለዛ ብዙ ራሴን ለመጣል ብዙም እንትን አላልኩም። ጥሩ ነበር የኔ እንትን። በዛው ልክ ግን የጓደኞቼ የማውቃቸውንም ሰዎች ሳይ ከባድ ነው እንዳልኩሽ፣ ግን ጎበዝ መሆን ይጠይቃል። እኔም በተመለከተ ግን የምችለውን ያህል ራሴም ላይ ታይም ሰጣለሁ። በቀን ውስጥም ይሁን ማታም ይሁን ይሁን በሳምንት ደግሞ ጠቅልዬ ለራሴ የምሰጠው ጊዜ ያለ በቃ ግድ ብዬ እንደዛ አደርጋለሁኝ። ከዛች ዘመናዊ እናት ተወልዶ አይቻልም። ያደግሽበትንም ነው የምትሆኝ። እውነት ነው። ግን እኔ ስለ እውነት ነው የምልሽ በጣም ነው ማዝነው። እውነትም በጣም ጠንካራ እናቶች አሉ። ኢቨን ግን ራሳቸውን ጣሉ ቢባሉ ምንም አልፈርድባቸውም። ስለ እውነት ነው የምልሽ ምንም ይፈረድባቸው ታይምም አይበቃ። በተለይ 2-3 ልጅ ላለው ሰው በጣም ከባድ ነው። እዮብ ወደ አንተ ልምጣና እስቲ እንዴት እንደምትመልስልኝ ለመስማት ራስ ጓጓሁኝ። እንግዲህ እንደ ስንት ልጆች ነው ያሉ? 2 ልጆች። እሺ አቶ መኮንን እንዳሳደጉ እንግዲህ ምን አይነት ሰው እንደነበሩ በደንብ ነው ማቀው ባህሪያቸውን እና እስቲ የእሳቸውን የወንድነት ባህሪ ተቀብለ ምን አይነት ባል ነህ? ለልጆች ደግሞ ምን አይነት ባል ነህ? የአባት ነህ። ለልጆች ምን አይነት አባት ነህ? ለባለቤትህ ደግሞ እንግዲህ አቶ መኮንንን ባህሪ ስለማቅ ነው እና ይሄ ሾው መማማሪያ ስለሆነ ብዙ ዘመናዎችንም እንድናፈራ ስለሆነ ብዙ ጊዜ ልጆችን በምናሳድግበት ሂደት ላይ ሴት ልጆቻችንን እንግዲህ ዋጋቸውን እንዲያውቁ አድርጎ ማሳደግ አይደለም። ወንድ ልጆቻችንን ደግሞ በደንብ ሴትን ማክበር እንዲለምዱ ይሄ የወንድ የሴት ስራ እንደሌለ አሁን ቀርቷል አይደል? ብዙ ነገር ኒው ጀነሬሽን ደግሞ በደንብ ተለውጧል። እና እስቲ እንደው ምን ወስደህ ነበር ከአባት ሴት አያያዝን ምንስ አስተላልፈሃል የሚለውን ነገር ለማወቅ በጣም ጓጓሁ። ሳገባም በልጅነት ነው ያገባሁት። ማለት እሱ የሚያወራቸው ነገሮች ነበሩ። በፊት በልጅነት ነው ከሀረር የመጣው እና በቃ ላይፍን በጣም በቃ ፌስ አድርጎ ተጋፍጦ ራሱን እንዴት እንዳደረገ ከዛኛ ልጆች እንዴት ሲወለዱ በቃ ያለውን እንትን እና የነበራቸውን ፍቅር ምናየው ነው። ለእኛም የነበራቸውን ፍቅር እና ቅድም ስጀምር እንዳልኩሽ ነው ልክ እንደ ዱላ ቅብብል ለእኛም የተዉት አሻራ አለ። ቁጣቸውን አይተናናቅም፣ እርስ በርስ ያለው አይተናናቅም። የነበራቸው ፍቅር፣ የሚጠብቃት አጠባበቅ፣ ስለ እሷ ያለው በቃ ዝንጥ ስትል ደስ ይለዋል። የሚያደርገውን ነገሮች ያንን ነው ተካፍለን ይዘን የወጣነው ነገር። ከዚህ ጋር ምን እድለኛ ነኝ፣ ጥሩ ባለቤት ነው ያለችኝ። ከልጅነት አብረን ከ10ኛ ክፍል አብረን ነበርን። 7 ዓመት በእጮኝነት ቆየን። አሁን 32 ዓመታችን ነው አብረን እና እህትም ሚስትም ጓደኛም ከተጋባችሁ 32 ከተጋባን 25 ዓመታችን፣ በእጮኝነት 7 ዓመት 32 ዓመታችን። 10ኛ ክፍል እሱ 11ኛ ክፍል ሆና ነው የምንተዋወቀው ሃይስኩል እና ከዛን ጊዜ ጀምሮ በቃ በእኛ ላይ የተወው ነገር አለ ብዬ አስባለሁ። ከአባቴ የወሰድኩት ነገር ማለት ቁጡም አይደለም። ለሴት ልጅ በቃ ለእናታችን የሚያሳየው የነበረው ነገር ውስጤ ሁሌ በቃ ያንን ነገር ማድረግ ነው እና ከገፋፍቼ የሚወጣውበት እንትን ያ የእሱ እንትን ነው። እሱ በዚህ እድሜ ቆጣ 24 ዓመቴ ነው ሳገባ እና ወጣው በቃ ወጣለሁ ብዬ ትምህርት እንደጨረስን ምናምን በቃ እና ጥሩ አባትም ጥሩ ባል ነኝ የምለው
ጉልበት ይሆናል እኮ የቤተሰብ አስተዳደር ነው የምትሄደው። ትክክል። ያንን ይንጸባረቀው ለምን ሲጣላ ጥሩ መልስ ሳይመለስ ለሴት ልጅ ያለው አክብሮት እንትን የወረደ ምናምን እንደዛ ውስጥ ካደግሽ ነገም ያንን ነው የምትመዝር። ለምን ኬትም አታምጪው ያደግሽበትን ነገር ነው። እና ለእኔ ባለቤቴ ጓደኛዬ፣ እህቴም በጣም ነው የምወዳት። ብዙ ነገር አሳልፈናል አብረን እና አሁን ደግሞ እንደዚህ ደርሰው ስናይ እኔ በቃ እንደ ፊልም ነው ይመስለኝ ልጆቼ ላይ የሰራሁት። እና ልጆቼ ላይ ያልሽኝ ነገር በቃ አሁን ወንዱ 22 ዓመቱ ነው፣ ሴቷ 23 ዓመት። ጓደኛዬ ሌላ ጓደኛ የለኝም። ስንወጣም አብረን ነው፣ ስራ ላይ አብረን ነው። በቃ እኔ የሚቀልድም ለሰው አይመስልም። አሁን ስምታይ ልጅ አባትና ልጅ አይመስልም። እና ያ ነገር ከየት መጣ እስቲ ከዛ ከቤተሰብ ይዤ የመጣሁትን ነገር ነው እነሱ ላይ አንጸባረኩት። ከዚህ በኋላ አሁን ልጆቼ ይበላሻሉ ብዬ አላስብም። ለምን የተሰራባቸው ነገር አለ፣ ወስጄም ደግሞ ፋሚሊዎቼ ላይ ያዩት ነገር አለ፣ ያደጉበት ነገር አለ። እና ቀላል ነገር አይደለም እኛ ላይ የሰሩት እነሱ። እውነት አሁን ስታይ ኤዲ የሚያኮራት ነው። አሁን እንደዚህ የልጆች ወይም ልጅሽ እንዲዱ እየሆኑ እንዲሁ የሚባል ነገር የለውም። በቃ እግዚአብሔርን ረድቶ ትልቁ ነገር እግዚአብሔር ላይ ያለንን ነገር አስረክበናቸዋል። በእግዚአብሔር ያላቸው ነገር ትልቅ ነገር ነው። ደስ ይለኛል። መስጠት የምትችው ነገር እሱን ነው። እግዚአብሔር የሚፈራ ትውልድ ሲኖር ነው ነገ ለሰው ክብር የሚኖረው። አልፎ መሄድም ሰው ላይ ተንኮል አያስብም። እኔ ነገ ልጄ አሁን ፕሮፖዝ አድርጋለች፣ ዓመት በኋላ ምናምን ታገባለች እና የኔን ነገር ነው እየያዙ የሚሄዱት እና ጥሩ ነገር ነው። አንዳንዷ እንደ በልጅነት ምን ሆነ ነው ግን ያ አይደለም። የተሰራባቸው ነገር ስላለ አልፈራም። በልጅነት መሆኑ ብቻ ሳይሆን እንዳልከው ነው። እኔም ብዙ ጊዜ በልጅነታቸው አታግቡ ብዬ በጣም እመክራለሁኝ። ምክንያቱም በልጅነት ከሆነ ደግሞ በደንብ ምቹር ማድረግ አለባቸው። እድሜ መቁጠር አይደለም፣ በእርግጥ አይደለም፣ ግን የሰጣቸውን ነው የሚቀበሉት። እና ልክ ነህ። እንግዲህ ኢዮብ እዚህ ጋር ውድ የዘመናዊ ሾው ተከታታዮቻችን መልካም ባል መልካም አባትም ነኝ ብሎ አረጋግጦልናል። በጣም ደስ የሚለው ዘመናዊ ሾው ባይ ዘ ዌይ ሴቶች ብቻ አይደለም፣ ዘመናዊነት ሲባል ይሄ ነው፣ ወንዶችንም ሁሉንም ያካተተ ነው። እና እንደዚህ አይነት ደግሞ ጠንካራ አባቶችን እያመጣን ሞዴል መሆን የሚችሉትን ፈሪሃ እግዚአብሔር ያላቸው ልጆችን ማፍራት በራሱ ከምንም ነገር በላይ ይሄ ነው ብዬ ነው እኔ የማስበው። እና ቤተሰቦቻችሁ ውስጥ ያለውን እግዚአብሔር መፍራትን በደንብ አድርጌ ስለማቅ ያንን ደግሞ እንዳስተላለፋችሁበት መንገድ በጣም ነው ደስ የሚለኝ። ቤትዬ ወደ አንቺ ልመጣ ነው። ምንም እንኳን የራስሽ ፍሬዎች ባይኖሩም አሁን ለጊዜው እንጠብቃለን። ደግሞ በጣም መልካም አክስት እንደሆንሽ መሰከርልሻል፣ ሰምቻለሁ። ቤትዬ ባይተው የሚገርመኝ ባህሪ አላት እና ለሰው እንደዚህ ቶሎ የምትግባቢበት መንገድ እኔም በጣም ሶሽብል ነኝ እላለሁ። ያንቺ ደግሞ የተለየ ነው። በጣም ደስ የሚል ነገር አለሽ። እና እስቲ እንደው ቤትዬ አንቺስ በአክስትነት እስቲ የምታዩን የእህቶች ነው ወንድሞች ልጆች ላይ መቼስ ቤተሰብ የምንመሰርተው ሁላችንም ሀኒ ልጆቿን ብቻዋን አታሳድግም። የአክስት ያጎት ምናምን ሮል በሙሉ አለ። ያዱ እጅ አለ ልጆች ላይ፣ የቤትዬ እጅ አለ። አሳድገሻል፣ እዛው ቤት ነበርሽ፣ ብዙ ነገር አይተሻል። እና እንዴት ታየዋለሽ? ለሌሎችስ እስቲ ምን ታስተላልፊያለሽ? ጥሩ ጥያቄ ነው ሪችዬ። አንድ ነገር አስባለሁ። የሀኒን ልጅ እንደ ልጅ አድርጌ መቀበል ግዴታዬ ነው። የሀኒን ባል ግን እንደ ትልቅ ወንድም እንደ አባት አድርጎ መቀበል ከባድ ነው። በጣም የተባረኩ የሀኒ ባል የተባረከ ነው። የኢዮብ ባለቤት ለእኛ እንደ እህታችን ናት። ትልቁ ቼን የተሰራው ምኑ ጋር እንደሆነ ታውቂያለሽ? ልጆች ግዴታችን ናቸው። ያው ብለድ አለ ውስጣችን፣ መተሳሰራችን አይቀርም። ግን የወንድሞቼ ሚስቶች የወንድሞቼ የእህቴን ባል የማይበትን እይታ እናቴ ቀርጻልኛለች። ከኛ በላይ ለእነሱ ተጠነቀቃለሁ። ሲወልዱ የወንድሞቼ ሚስቶች ሲወልዱ እኛ ቤት ነው የሚታረሱት ነው እና በጣም ኤክስትሪምሊ ፍቅር ስላሳየችን ሞር ከአክስትነቱም በላይ ልጀምርልሽ እና የሀኒ የመጣችው ባል ለእኛ ለቤተሰባችን እንደ አባት እንደ ታላቅ ወንድም መካሪም ረዳትም በጣም ሊመሰገን የሚገባው መልካም ሰው ነው እና በዚህ አጋጣሚ ላመሰግነው ፈልጋለሁ። እሱም እንዳልሽው አክስትነት ደስ ይላል በጣም። ልጆቿ እኛ ጋር ነው ያደጉት እና ሪስፖንስብል ፐርሰን ያደርግሻል አክስትነት። እናት በቅርብ የለችም፣ እናቴ ናት ያለችው፣ እኔ ነኝ ያለሁት። ስለዚህ ኢች ኤንድ ኤቭሪቲንግ የሚያስፈልገውን ነገር እንደ እናት ተጠግቼ ሶስቱንም ልጆች አብሬ ሆኛለሁ እና ለእኔ ትልቅ ፍቅር ተክሎብኛል። ነገ ዊሽ ሳደርግ በቃ ሮል ሞዴል
ሆናኛለች ሃኒ። የሃኒ ባል ለባልነት ሮል ሞዴል ሆኖኛል። ወንድሞቼ ቅድም እንዳልኩሽ እነዚህን የመሳሰሉ ወንድሞች እያሉሽ ኒንጃ ይላሉ ጓደኞቼ የምልሽ ለዛ ነው። ኤክስትሪም ጥሩ ነገር ስላየውኝ አክስትነት ደስ ይላል። እንደገና የመጡት ወደኛ ቤተሰብ የተቀላቀሉት ሰዎች ደግሞ እጅግ በጣም የተባረኩ ስለሆነ በዚህ ደስተኛ ነኝ። ሪስፖንስብል ፐርሰን አድርጎኛል አክስትነት እና አሁንም ደግሞ ትልልቆች ሆነሽ ቴንክ ዩ ሶ ማች አመሰግናለሁ ሪትዬ። በእውነት እኔ በጣም ነው የሚገርመኝ አንዳንድ ሰው 2-3 ደውሎልሽ ሳታነሺ እንኳን በቃ ዝም ይልሻል። እሷ ግን በጣም ነው የምትሞክረው፣ ትረዳለች። እኔ አሁን ስልክ ሳላነሳም ስቀር የሆነ ነገር ሆና ነው ብላ ቴክስት ነው የምታደርገኝ። በጣም የምትሄጂበትን ርቀት ይሄ በጣም ነው ማደንቀው። ለምን ብዙዎቻችን እንደዛ አይደለንም። አንዴ ደውለን ሁለተኛ እንዲደወልልን ነው የምንጠብቀው። አንዳንድ ጊዜ መነጋገር አለብን። ትክክለኛው እውነተኛውን ነገር ሰው አፕሪሺየት መደረግ አለበት ብዬ አስባለሁኝ። እንግዲህ እኔም ከእናንተ ቤተሰብ የተማርኩት ትልቅ ፍቅር አለ። እንደዚሁ እንዳልኩሽ በእነማሚ ቤተሰብ ብዙ ነገር ስለሰማሁኝ የነገረችኝ ነው እንደ ፊልም ቁጭ ያደረኩት። ያው በልጅነታችንም አዱን በደንብ ስለምናውቃት የነበረው ጥሩ ነገር ነው የነገራችሁኝ። እስቲ እንግዲህ ሞሮርሌስ ያለውን የፋሚሊ ፍቅር ተነጋግረናል እና እንደው ለዘመናዊ ሾው ተከታታዮቻችን ይሄንን መልዕክት ብናስተላልፍ ሰው ከእናንተ ቤተሰብ ፍቅር ጥሩ ነገር ተምሮ በቃ ራሱ ላይ ደግሞ እንዲሰራ ወደፊት ደግሞ ያንግ ጀነሬሽን አሉ ከኛ በታች ያሉት እነሱም ደግሞ እንደው በእንደዚህ አይነት ነገር ብትሄዱ የሚለውን ሀሳብ ብትሰጡ ደስ ይለኛል። እኔ ቤተሰብን በተመለከተ እንግዲህ ለሰው ማስተላለፈው መልእክት በተቻለ መጠን ያለን ታይም አሁን ነው። በቃ ያንን ልክ ነገ እንዳለን እንዳናስብ በጣም ያለችንን ሰዓት ጥሩ ጊዜ ይቅርታ መባባል ካለብን ይቅር ተባብለን ብዙውን ሰዓት በፍቅር በቃ እንድናሳልፍ ጊዜው አጭር ስለሆነ እኔ እሱን እመክራለሁ። ሰው ጊዜ ያለኝ ብሎ በቃ በጣም እንደሚዘናጋ ነው ያየሁት። ግን ምንም ጊዜ እንደሌለን አስበን እግዚአብሔርን በመፍራት እግዚአብሔርን በመውደድ እርስ በርሳችን እንድንዋደድ መጽሐፍ ቅዱስም ስለሚያዘን ፋሚሊ እርስ በርስ መያያዝ አለበት፣ በጣም መዋደድ አለበት። በኋላ እንዳይቆጭ ያለውን ጊዜ ኢንጆይ አድርግ ብዬ ነው የምመክረው። በጣም እሱን አስተላልፋለሁኝ። ጊዜ የለም ነው ምንም ጊዜ የለም። እንደዛ እያሰበ ቀቺ ትሆናለች ሰዓታችን ያለችን እያለን እያሰብን ነገ አለን የሚለውን ከአእምሯችን ማውጣት አለብን። ሰደንሊ ጊዜ እኮ መልሰን ማናገኛትም በቃ ላይፍ ታይም እውነት ነው። እንድገማትም ብንል ላንደግማትም እንችላለን በጣም በኋላ ከመቆጨት። ቤት እኛ እንግዲህ ስለ ቤተሰብ ሳስብ ለትውልዱም ለሚያየንም ሰው የምሰጠው መልእክት በፍቅር መኖር ነው። በቃ ፍቅር ትልቅ ሀብት ነው እና የቤተሰቦቻችን ውጤት ነን። 70% 80% የቤተሰባችን ውጤት ነን ነው። የቀረው ነው ትምህርት ላይ ምን ላይ ትሬኒንግ ላይ ሼፕ የሚያደርገን። ስለዚህ በፍቅር ያደገ ቤተሰብ ዮብ ቅድም እንዳለው ለትዳሩ፣ ለአገሩ፣ ለቤተሰቡ ጤናማ ይሆናል እና በፍቅር መኖር ትልቅ ነገር ነው። ፍቅር ማያሸንፈው ነገር የለም እና ስለዚህ ዝቅ ብለን ወንድም ለእህት፣ እህት ለወንድም። ሁለተኛ አንዳንድ ሰው ሪች እያይተሽ እንደሆን ለውጭ ሰው በጣም ደግ ነው። ውጭ ሰው ይጋብዛል። ለውጭ ለተቸገረ የሚረዳ ብዙ ነው። ግን እህቶቹ፣ ወንድሞቹ፣ ቤተሰቦቹ የታክሲ አተው ምናልባት ሲለምኑ መታከሚያ አተው ሆስፒታል እንደምሰራ መጠን ያለው ብዙ ነገር እና ደህና ፋሚሊ ያላቸው አልትራሳውንድ በመሻ ሲለምኑ ታያለሽ። መተው ካርድ ማውጫ ሲቸገሩ ታያለሽ። ስለዚህ በቤታችን መፈተን ያለብን እህቶቻችንን፣ ወንድሞቻችንን፣ ቤተሰቦቻችንን ማየት መጀመሪያ ለቤተሰብ መድረስ ነው። ስለዚህ ቤቴ ምን ጎሎታል፣ እናቴ፣ እህቴ፣ ወንድሞቼ ምን ጎሏቸዋል ብዬ መነሳት ነው ያለብኝ። ትክክለኛውም ክርስትና ይመስለኛል። ስለዚህ ለውጭ ማድረጉ ጥሩ ነው፣ ግን ፋሚሊን ፍቅር ማካፈል ነው፣ ፍቅር መስጠት ነው። እኔ ቴንኪው እላለሁ ቤተሰቦቼ። በሄድኩበት ቦታ የምሰጠው ነገር አለኝ። የምቀበለው ብቻ ሳይሆን አልቸገርም ፍሎ ያደርጋል። ትዕግስት ቢሆን እግዚአብሔር ይመስገን፣ ፍቅር ቢሆን። ስለዚህ ቤተሰብ መሰረት ነው። አይተን ያደግነውን ነው የምንሆነው እና ቅድም እንዳልኩሽ ጤናማ ቤተሰብ ውስጥ ማደግ ለትውልዱ ዘመናዊነትም ነው። ምክንያቱም በካውንስሊንግ ብዙ ነገር አይጠፋም። በሕክምና ብዙ ሰው አይጎዳም። ያው አቢዩስ ስለሚደረግ እኮ ነው ሰው የሚታመመው አይደለ? መጀመሪያ ኢሞሽናሊ ነው ፔን የሚኖረው፣ ከዛ ነው ፊዚካል የሚገለጠው። የትኛውም ህመም መጀመሪያ የሚጀምረው ከኢሞሽናችን ነው። ሰው ትክክለኛ የሆነ ጤናማ ፍቅር ያለው ቤተሰብ ውስጥ ያደገ ሰው ጤናኛ ስለሚሆን ለሕክምና የሚያወጣው ብር የለም። ፋሚሊው ላይ የሚያጋባው
ፖዚቲቭ ኤነርጂ ያለና በፍቅር እንዲኖሩ ቤተሰብ እመክራለሁ። እግዚአብሔርን አመሰግናለሁ። ደግሞ ነቢት እሺ እየባርተስ እኔ ደግሞ ማስተላለፈው ነገር እግዚአብሔር ይመስገን ከእንዲህ አይነት ቤተሰብ መወለዳችን። አሁን ላይ በጠይቂያት እናታችን ኪሳራ የምትለው ነገር ያለ አይመስለኝም። ማለት አንጸባርቃለች፣ የምትችለውን ነገር አሳይታናለች። እኛ ደግሞ አሁን ለምንጩ ነገር የእሷን ጥሩ ነገር ይዘን እኛም ላይፍ ላይ የተገለጠ ነገር አለ። እኔ ደግሞ አሁን እዚህ ጋር ራሴን ሳየው አልሰጋም ለልጆቼ። ነገ ደግሞ ለምን ያደጉበትን ነው የሚያንጸባርቁት። ነገ ላይፋቸውን ሲመሰርቱ፣ ነገ ህይወት ውስጥ ሲገቡ ያን ነገር ነው የሚያደርጉት። እና መልካምነት ቀላል ነው ብዬ ነው። ለምን ስላደግንበት መሰለኝ። ለሰው ዝቅ ማለት ቀላል ነው እና ሀኒ እንዳለችው ነው። በቃ ዛሬን ብለሽ ካሰብሽ ምን ሰራ ውስጥ መጥፎ ነገር አሁን ብታደርጊ እኮ መቼም ክሊክ ያደርጋል ማይንድሽ ታርፊበት ሰዓት ላይ እና ጥሩ ነገር ደግሞ ሁሌ ይከተልሻል። እውነት ያኔ እንዲያደርጋል። ዛሬ እናታችን የምንጠራው ያሳለፈችብን የሰራችብን ነገር ነው። 8 ልጅ ላይ ቀላል ነገር አይደለም ኢንቨስት ያደረገችው። ያ 8 ልጅ ደግሞ ወጥቶ የራሱን ፋሚሊ ሲመሰርት ቀላል ነገር አይደለም። የኔ ልጆች ደግሞ ነገር የሚያመጧቸው ልጆች ላይ የሚተገብሯት ነገር አለች እና መነሻዎቻችን እነሱ ስለነበሩ እግዚአብሔርም ረድቶን እዚህ ደርሰናል እና ሰው ባለችው ጊዜ ባለችው ታይም መልካም ቢሆን ጥሩ ነው የሚለው ለእኔ ዘመናዊነት ዘመናዊነት መገለጫ ነው የነገርከኝ። ቀላል ነገር አይደለም። እሺ ውድ የዘመናዊ ሾው ተከታታዮች እንዲህ እያልን የመጨረሻ ጥያቄ ላይ ደርሻለሁ። እንግዲህ እነዚህን ድንቅ የአዲስ ፋሚሊ የመኮንንስ ፋሚሊ ዛሬ አብረን ሆነን ይህን የመሰለ የደግነት ጥሩ የመስራትን ከእናት አባትን መልካም ነገር መውረስን ለትውልድ እያሳደግን እኛም መልካሞች እንድንሆን ይረዳናል እና ይህን የመሰለ ውይይት እንግዲህ ዛሬ መታችሁ ስላደረግን ደስ ብሎኛል። እንደ ማጠቃለያ ግን ሁለት ነገር ሁላችሁም የተለያየ ነገሮች እንድትነግሩኝ። ከአቶ መኮንን ምን ወስዳችኋል? ከወይዘሮ አዳነች አሰፋ ምን ወስዳችኋል? ከዛም ደግሞ እድሉን ላመቻችላችሁና ማመስገን የምትፈልጉት ነገር ካለ እኔ ጥያቄን በዚህ ላይ ጨርሻለሁ። እኔ ከአባቴ የወረስኩት ከሱ የምለው ነገር ታጋሽ መሆን፣ በጣም አስተዋይና አዳማጭ ነው። በጣም እሱን ወስጃለሁ ላለው። ከእናቴ ደግሞ ነገሮችን መቻል፣ ከመቆጣት ይልቅ ወይ ደግሞ ቶሎ ሪአክት ከማድረግ ይልቅ መረጋጋትን እሱን አስተምራኛለች። ፍቅርን አስተምራኛለች። ደግነት ኦቨር ደግናትና ደግነትን አስተምራኛለች። እሱን ተምሬያለሁኝ። መጨረሻ ማስተላልፈው መልእክት መጀመሪያ ርሽዬ ቴንኪዩ፣ በጣም እግዚአብሔር ይስጥልን፣ አክብረሽን ይህን የመሰለ ቆንጆ ጊዜ ስለሰጠሽን እናመሰግናለን። እግዚአብሔርን ከሁሉ በላይ አመሰግናለሁ። ለዚህ ያደረሰኝ እግዚአብሔር አመሰግነዋለሁ። እናቴ፣ አባቴ፣ ቤተሰቦቼ፣ ወንድሞቼ፣ እህቶቼ ሁሉ በእኔ ህይወት ውስጥ አሻራ አላቸው። እነሱን በጣም አመሰግናለሁ። በመቀጠል ደግሞ ባለቤቴ እግዚአብሔር የሰጠኝ ስጦታ በጣም በዚህ አጋጣሚ ላመስግነው። በጣም አመሰግናለሁ። በጣም ወድሃለሁ፣ አከብርሃለሁ። በጣም በህይወቴ ላይ በቃ እግዚአብሔር ሰጠኝ ከምለው ነገር ትልቁ እሱ ነው። እግዚአብሔር ባርኮኛል በሱ። ልጆቼ በጣም ወዳቸዋለሁ። እግዚአብሔር በእነሱም ባርኮኛል። ቤተሰቦቹ፣ የባሌን ቤተሰቦች በዚህ አጋጣሚ ወንድሞቹ፣ እህቶቹ፣ ሁሉም አባቱ፣ እናቱ አመሰግናለሁ። እግዚአብሔር ይመስገን ስለ ሁሉም ነገር። አሜን። አንቺንም እግዚአብሔር በረክ ያርግሽ። አሜን። እሺ ቤትዬ። እኔ ከአባቴ ጠንቃቃነትን ተምሬያለሁ። በጣም ጠንቃቃ ነው ሪቺ። የሚገርምሽ ነገር በቃ እቃው የት ጋር እንደተቀመጠ ብዙ ጊዜ ይገርመኛል። ቁምሳጥን ከፍታችሁ በግራ በኩል እንደዚህ አይነት ከለር እንትን አለ ነው የሚለው። በጣም በቃ ፐርፌክሽኒስት ነው እና ቢሆን ብችል እንደሱ ደስ ይለኝ ነበር። በጣም ጠንቃቃ ነው። ጠንቃቃነትን ተምሬያለሁ። ከእናቴ በጣም የተማርኩት ነገር ሰልፍ ሪስፔክት ነው። በጣም ሁሌ የምትመክረኝ ነገር አለ። በቃ ሴት ልጅ ውድ መሆን አለባት የምትለው ነገር በጣም ተች ያደርገኛል። ሰው እንኳን አካሉን ልብሱን ማክበር አለበት ትለኛለች እና ብዙ ነው ሜንቶር የምታደርገኝ እና ጥሩ ነገር ጭንቅላቴ ውስጥ ጨምራለች እና ከእናቴ የመማረው ሰልፍ ሪስፔክት ነው። ራሷን በጣም የምታከብር ሴት ናት። ለሰው ሀኒ እንዳለችው በጣም ደግ ናት። ደግነትን ተምሬያለሁ። ከምንም በላይ ደግሞ ይቅርታ ማድረግን ከሷ ተምሬያለሁ። ምንም ሁለቴ አታስብም ዝቅ ብላ ይቅርታ ለማለት ምንም ችግር የለባትም እና እኔም ትንሽ ወስጃለሁ ከሷ። ያው እንደሷ ባለውና በጣም በቃ ፎርጊቭ ማድረግ ለሷ የተሰጣት ስጦታ ነው እና ብዙ ሰዎችን በዛ ምክንያት ሪቺ ገንዘብ አድርጋለች። እነሱ ዝቅ ብለው መምጣት ያቃታቸውን ቦርደር አልፋ ስለሄደች ዛሬ ላይ ህይወቷ ላይ ትልቅ ኢምፓክት ያላቸው ሰዎች አሉ እና ይቅርታ ማድረግ በዚህ አጋጣሚ ለተመልካቾች የምነግረው ነገር በጣም በረከት ነው፣ መንፈሳዊነት ነው፣ ዘመናዊነት ነው። ቂም ይዘን እኔ አሁን በሕክምና አውቃለሁ ቂም በሽታ ነው።
ኢቭን አሁን በቃ ሪሰርች ሲሰራ ሪሰንት ሪሰርች ኢቭን ካንሰር ደረጃ የሚያደርስ ቂም ነው። ስለዚህ ለራሳችንም ስንል ፎርጊቭ ማድረግ ከቤተሰቦቻችንም ባናይ እንኳን ኤክሰርሳይዝ ማድረግ በቃ ይቅርታ ማድረግ በቃ አስበን በወር አንዴ በሁለት ወር አንዴ በጣም ያዘንበት ሰው ቢኖርም ምሕረት ማድረግ ሀኒ እንዳለችው ጊዜ የለም ጥቂት ጊዜ ነው። ስለዚህ ከእናቴ በጣም ይቅርታ ማድረግን ተምሬያለሁ። ቴንኪው እላታለሁ። እናቴ ወድሻለሁ፣ ኑሪልኝ። በጣም ቃላት የለኝም እንዳልኩሽ ለእናቶች የተባለው ነገር ሁላ ቢሰበሰብ ስለሚያንስባት በምንም ልገልጻት አልችልም እና እግዚአብሔር ዘመኗን ይባርክ። በጣም ነው የምወዳት እናቴን፣ ቤተሰቦቼን በጣም ነው የምወዳቸው። እህቶቼ ወንድሞቼ ባኖራችሁልኝ መኩሪያዎቼ ናቸው። በጣም ነው በቃ ከእግዚአብሔር በታች ፕራውድ የማደርገው አሉልኝ በየትኛውም ሰዓት። በጣም ጥሩ ወንድም አለኝ፣ በጣም የሚገርም በቃ የትኛውም ሰዓት ላይ ሊገኝ የሚችል ምንም ኢቨን ባለትዳር መሆኑን ልጅ እየረሳለሁ አንዳንዴ በቃ እዮብን ስፈልገው ኤኒታይም የሚገኝ ሰው ነው። ስለዚህ እግዚአብሔር ይባርክ። ቴንኪው እወድሃለሁ። ይሄ ነው የተማርኩት ነገር። እኔ ደግሞ ከአባታችን ንጽህና ዘናጭ ነው እና ሳቂ በቃ መሳቅ የሚወድ ሰው እና ያጋባብን ነገር ያ ነው። አሁን እርስ በርስም ስንገናኝ አንድ ጓደኛ ነበረ እና ጎን ለጎን እየሄድን ስንሳሳቅ ምን እያወራችሁ ነው ይላል። ግራ ይገባዋል። እኔ ከወንድሜ ጋር እኮ ደህና ደርክ ደህና ዋልክ ውጪ እንዲያንስግ እና ያጋባብን ነገር በቃ መሳቅ ነገሮችን በቃ በጣም ቀልድ ይወዳል። ሳቂታ ነው፣ ዘናጭ ነው፣ ሰው ጋር አይደርስም፣ ክፋት ነገር የለበትም። ለሰው መልካም የነበረ ሰው ነው እና ያን ነገር ያጋባብን እና እኔም ላይ አለ አሁን በቃ ከሰው ጋር ስግባባ መሳቅ ነገሮችን ከመበሳጨት ይልቅ ወደሚያስቅ ነገር ለውጦ መሳቅ መጫወት ከሱ የወረስነው ነገር ነው እና ዝንጥ ማለት ንጽህና፣ ለሴት ልጅ ያለው ሪስፔክት ክብር አለው። ምክሩ ሁሌ ያ ነገር በቃ ቢኖር ደስ ይለን ነበር። ትልቅ ነገር ነው የዘራብን። እናታችን ደግሞ እንቁ ነች፣ ለእኔ ፈርጥ ነች እና ሁሌ በመኪና ይዣት ስሄድ ምናምን ከሆነ ነገር ወይም ክራውድድ ሲሆን ከሰው ጋር ወይ መኪና ላይ የሚፈጥር ነገር በቃ ለሽ ጥሩ ነው ይቅር በለው በዚህ ደቂቃ ይሆናል የተያያችሁት ደግማ አታየውም ይሄን ሰው በህይወት ዘመን። እውነቷን ነው እና ተሳድቦ እንኳን ሲሄድ መልስ አልመለስም። ልጆቼ ይገርማቸዋል ነው በቃ ምንም የሆነ እየሄድን ተሳድቦ የሆነ ነገር ምንም የሆነ ነገራት ምን አላገኘውም ያን ሰው ደግሞና ያጋባችብን ነገር እሷ እና ጊቨር ነች፣ መስጠት ትወዳለች። በቃ ለራሷ የምትለው ከድሮም ያደግንበት ነው። ሲታይ ለበዓል የሆነ ነገር ሲደር ይሄን ከሌጋው ሰጥ ይሄን ሰጥ ቤት ውስጥ በቃ ላይኖርም ይችላል ያላትን የምትሰጥ ሰው ነች እና የትም ይዣት ሲሄድ ምኮራባት ቆንጆ ዋና ይዣት ሲሄድ የትም በቃ ያላትን በቃ በ80 በ81 ዓመት የምትዋይ ጭራሽ ዘናጭ ደስ ይለኛል ስትለብስ እና አንዳንዴ ትላለች እሷ ራሱ ሁለተኛ ባሌ ትላለች መልሳታለሁ። አንዳንዴ አልወስዳትም ቀይሪና ነይ ብዬ ልብስ ሁሉ ቀይና ዝንጥ ያለች ነች፣ ደስተኛ ነች። ለሰው አልፋ ለሰው በቃ እንትን በጣም እናቴ እወድሻለሁ በጣም ኖሪልኝ፣ ረጅም እድሜ አንቺ እመኝልሻለሁ። እኔ ፈርጥ ነሽ፣ በጣም ነው የምወድሽ። እኔ በጣም ኢሞሽናል እናቱ ሲያመሰግን ኢሞሽናል ያደርጋል። ከባድ ነው። እኔም የወንድ ልጅ እናት ስለሆንኩኝ ከልጄ ጋር ያለኝን ክሎዝ አታችመንት ስለማውቀው በጣም ነው የሚከብደኝ። ኢሞሽናል አደረከኝ። እሺ ውድ የዘመናዊ ሾው ተከታታዮቻችን እንግዲህ ዛሬ ከሁለት እህቶቼና አንድ ወንድሜ ጋር ሆኜ ይህን የመሰለ ዘመናዊነትን በሰፊው የሚገልጽ ደግነትን ከቤተሰብ የምንቀበለውን ትልቅ ማንነትን ብሎም ደግሞ ችግሮች በሚመጡ ሰዓት በሀዘን እንዴት ተደጋግፈን ማለፍ እንዳለብን ይሄ ቤተሰብ በጣም ትልቅ ትምህርት አስተምሯል። ያው እኔ ስለማውቀው ነው። ለእናንተ ግን በጣም የምገረምበት ቤተሰብ ስለሆነ እናታቸው ደግሞ ለእኔ ከምችለው በላይ በቃ መካሪ፣ አይዞሽ ባይ በጣም ነው የምገረመው። እያንዳንዱን በየቀኑ የሆነ የምትልክልኝ ሁላ ጥቅሶች አሉ ወይ ሲመቻት ማለት ነው እና ምን ያህል እግዚአብሔር ፈሪዎች እንደሆናችሁ ስለማቅ ነው እና ትልቅ የረዳችሁም እሱ ነው ብዬ አስባለሁኝ። እንደ ቀላል እንደማታዩት ባቅም ግን ይህንን ፍቅር የእህትና ወንድም ፍቅር በጠፋበት ሰዓት ይህንን መታችሁ ስላስተላለፋችሁልኝ እናትና አባት በጣም በተቸገረበት በልጆቹ በሚዋረድበት ሰዓት ዝቅ በሚደረግበት ሰዓት እንደዚህ በክብር ግዴታ እኮ ማደርስ ዴይ መድረስ የለበትም፣ ፋደርስ ዴይ መድረስ የለበትም፣ እርስ በርሳችን ወይ ሲብሊንግስ ዴይ መሆን የለበትም እና ወንድሜ እወድሃለሁ እህቴ እወድሻለሁ ብሎ መባባል
እንግዲህ ይሄ ነው ዘመናዊነት ለኔ እና ዛሬ መታችሁ ያስተላለፋችሁት መልእክት መቼስ በጣም ብዙ ሰዎች ጋር ደርሶ እንዲመለከቱልን ብዬ እንግዲህ ጋብዛለሁ። ይሄ ፕሮግራም ውስጣችሁ የቀረ ሰዎች እና ለሌላ ሰዎች ብታስተላልፉልን፣ ትንሽ ቂም ውስጣቸው ላሉ ሰዎች ደግሞ ምንም ጥቅም እንደሌለው እንደው ይህን እንደዚህ የመሳሰሉት ሾዎች እየሰራን መልካም መሆን ደግ መሆን ለራስም ነው እና ይሄኛውን እንደው ሁሉም ሰው ጋር እንዲደርስልን በዛ ላይ ልጆችን በምናሳድግበት ሂደት ላይ የኛ መልካምነት ነው የሚወረሰው፣ ከየትም ሊመጣ አይችልም። እናንተ ከእናት አባታችሁ የወረሳችሁትን ነው ለልጆቻችሁ የሰጣችሁት። ልጆቻችሁ ደግሞ ለኮሚኒቲው ለሚቀጥለው ትውልድ ይሄዳል። ያልተዘራብንን ነገር ማጨድ አንችልም። ስለዚህ በችግር ውስጥ ያለን በጸብ ውስጥ ያለን ቤተሰቦች ካለን ይቅር ብንባባል ጸብ አይጠፋም አይደለ? አንዳንድ ነገሮች ላይጠፉ ይችላሉ፣ ግን ቤተሰብ መቼስ ተቆርጦ አይጣልም። ይቅርታ ወንድሜ ይቅርታ መባባልን እንግዲህ ብንለምድ ብንማማር ብዬ ነው። ለእኔ የዘመናዊነት መለኪያ በጣም ብዙ ናቸው። ነገር ግን ዛሬ ልቤ ሙልት እንዲልልኝ ያደረገው ከፍቅር በላይ ምንም ነገር የለምና ትልቅን ፍቅር ዘርታችሁበታል መድረኩ ላይ። በጣም አድርጌ አመሰግናችኋለሁ። ከእናንተ በላይ ግን ይህንን ቤተሰብ ለፈጠረ ለአቶ መኮንንና ለወይዘሮ አዳነች አሰፋ ትልቅ ክብር አለኝ። እነሱ እንግዲህ እናንተን እዚህ ምድር ላይ ባያመጡና በዚህ አስተዳደግ ባያሳድጓችሁ ይህን የመሰለ ፋሚሊ አናፈራም ነበረ። ይሄ ለብዙ ሰው እንዲተላለፍ እናት አባቶች ውስጣቸው ችግር እንኳን ቢኖር በብዙ መስቀልቅል እኮ እናልፋለን ሁላችንም። ነገር ግን ለምናሳድጋቸው ለፈጠርናቸው ልጆች የራሳችንን ፕሮብለሞች ትተን ዝቅ ብለን ልጆቻችንም ላይ ፍቅር ብንዘራ ወደ ቤተሰብ ይሄዳል። ቤተሰብ ደግሞ አገር ማለት ነው። ዛሬ እንደዚህ የምንተራመሰው ነገር ይቀር ነበረ። እህቴ ወንድሜ ተባብለን እጅ ለእጅ እንያያዝ ነበረ። ስለዚህ ዛሬ እዚህ መታችሁ ያካፈላችሁት በብዙ ሚሊዮን ብር የማይከፈል አይደለም፣ የማይከፈል አንዳንዴ ቀላል የሚመስል ግን ይሄንን ሰምቶ አንድና ሁለት ሰው ይቅርታ መባባልን ሄዶ ያስባል። ለምን እኔ እንዲሆንኩ፣ ለምን ከወንድሜ ጋር ተጋጨው፣ ለምን ከእህቴ ጋር ተጋጨው፣ ለምንድን ነው እናቴ እንደዚህ አይነት ለእኔ አስተያየት ያላት እያለን ብዙ ትምህርቶችን እናስተላልፍበት አለን እና እኔ በጣም ልቤን የሞላልኝ ፕሮግራም ነው። በጣም ነው ደስ ያለኝ። እግዚአብሔር ያክብራችሁ። አሁንም እናታችሁን ብዙ እድሜ አዱዬን ይስጥላችሁ። አዱዬ እኔም በጣም ወድሻለሁ፣ አከብርሻለሁ። እንግዲህ እንደዚህ የመሳሰሉ እህትና ወንድም ለእኔም ስለሰጠችኝ በጣም ቴንኪዩ። ቤተሰባችሁን እንደዚህ ባርክላችሁ። እኔ የዛሬ ውይይቴን እዚህ ላይ ጨርሻለሁ። እንግዲህ ይህ ፕሮግራም ለወደዳችሁት በሙሉ ሼር እያደረጋችሁ እናንተ የወደዳችሁትን ያህል ሌሎቹ ደግሞ አይተው ቢጠቀሙበት የምትሉትን እንግዲህ የራሳችሁን ኮሜንት እየሰጣችሁ ይህንን ፕሮግራም ለሌላ ሰዎች እንድታደርሱልን ስል ጠይቃለሁኝ። ይህ ዘመናዊ ሾው ነው። እኔ ራሄል ሞገስ ነኝ።